ኦርጋናይዜሽኖች ሊጠነቀቁት ይገባል ያ ሊጠነቀቁት ይገባል ቡልቻ ደመቅሳ ላይ የከፈቱ ዘመቻ በአዲስ አበባ አልፎም በሬዲዮ ጀርመኒ እንደ ቡልቻ ደመቅሳ በኦሮሞነቱ እውነት እንትን ብለዋል እኔ ቡልቻ ደመቅሳን አልደግፍም ነበር ባለፈው አንቀጽ 39 አያስፈልግም ካሁን በኋላ ተስማምተናል ብሎ ሲናገር በጣም ቡልቻን ከተቃወሙት የመጀመሪያ ኦሮሞ ልጅ ነገር ግን በቡልቻ ላይ ዘመቻ ሲካሄድ ደግሞ የመጀመሪያው ሪአክት ያደረኩት እኔ ነኝ እና ልዩነታችን በቤታችን እንጨርሳለን እንጂ በጠላት ፊት አይሆንም ኦቦ ቡልቻ ራሱ አይቷል አምኖ ተቀብሎ እነሱ ኦሮምኛ ብሔራዊ ቋንቋን ለመውሰድ እነዛ ደግሞ አንቀጽ 39 ለማንሳት ሲስማሙ አንዳርጋቸው ጽጌ ግን አታለልናቸው እንጂ እኛ ኦሮምኛ ብሔራዊ ቋንቋ አናደርገው ምን ጊዜ ማለት የሚኒሊክ ጉዳይ ለድርድር አናቀርብም ማለት እሱም ብራኑ ነጋም የሚኒሊክን ጉዳይ ለድርድር አናቀርብም ማቅረብ ሳይሆን ማቅረብም አትችልም በሉት አትችልም ካንተ ጋር የሚደራደርም የለም በሉት never and ever ትልቁን ጠላትቶ እስር ቤት ላይ ያለው ኦሮሞ ላይ ጦርነት የሚያውጅ ጀግና ጄኔራል ይሄ የለም ካንተ ጋር ሊደራደሩ የነበሩ ሰዎች እግዚአብሔር አተረፋቸው የኦሮሞ ያንዳንዳችሁ ካሁኑ በኋላ ከነዚህ የሚኒሊክ አፍቃሪዎች ጋር አንድም የኦሮሞ ድርድር እንደማያደርግ ቃል ገባላችኋለሁ ድርድር ካደረገ የመጀመሪያ ቀይ ካርድ የምንመዘው በዛ ድርጅት ላይ ነው እስኪ አንድ ድርጅት ሞክር ወላ እዚሁ ላይ በኦሮሚያ ብቻውን አዋጅ ታወጣለ ጨርሻለሁ በጣም እናመሰግናለን ዶክተር ጌታቸው ጅጊ ኦሮሞ ፓርላሜንታሪ ካውንስል ፕሬዚዳንት በጣም ሰፋ ያለ ማብራሪያ ነው የሰጡን በጣም እናመሰግናለን አንዲት አጠር ያለች ጥያቄ ያለችን በአሁኑ ሰዓት የፖለቲካ ተንታኞች እንደሚናገሩት እናንተም እንደምትሉት በኢትዮጵያ ውስጥ የፖለቲካው ሁኔታ ከምን ጊዜም በላይ ውጥረት ውስጥ የገባበት በመለስ ሞት ምክንያት ወያኔዎች ተከፋፍለው እርስ በርስ እየተፋጩ ባለበት ወቅትና የማህበረሰቡ የስደቱ ሁኔታ እጅግ በጣም የበዛበት የተለያዩ ብሔረሰቦች በአብዛኛው የኦሮሞ ልጆች ከምን ጊዜውም ከየትኛው ስርዓት በበለጠ እስር ቤት ውስጥ በግፍ በሚሰቃዩበት ሰዓት ውስጥ ሰማያዊ ፓርቲና አንዳንድ ግለሰቦች የሚኒሊክን 100ኛ ዓመት ለማክበር ሽርጉድ ማለታቸው ለኦሮሞ ህዝብና ለኛ ለሁላችንም ምን አይነት መልእክት አለው በተጨማሪ በኦሮሞ ህዝብ ላይ በተለይ በኦሮሞ መሬት ላይ ዛሬ ይህንን በዓል ለማክበር በሚዘጋጁበት ሰዓት በእውነት የኦሮሞን ህዝብ መናቅ ነው ወይስ ሚኒሊክ የሰራው ግፍ ትክክል ነው ብሎ ለኦሮሞ ህዝብ ዳግመኛ እንደ መንገር ይቆጠራል አመሰግናለሁ ገለቶም ይብላ ዶክተር ጌታቸው እኔም አንድ ልጨምርና ከዛ ከአድማጮች እንወስዳለን ታዳሚዎች እንትን በሉ ልክ እኔ ዶክተር ጌታቸው መልስ መስጠት ሲጀምር ጥያቄ ያላችሁ 8 ጽፋላችሁ የቀደመ እንደ ቀደም ተከተሉ እንትን ያለጋችኋለሁ ማለት ነው በተለይ እንትን የምትሉ በተለይ አድናቂዎች ገዳቦሩ በተለይ ለምኒልክ አድናቂዎች ነው ቅድሚያ የምሰጠው ለምኒልክ አድናቂዎች ገዳቦሩ ከሆንክ ነኝ ብለ ያጠገቡ ካስቀመጥክ ቅድሚያ ያሰጣል
ጥያቄ እኔም አንድ ጥያቄ ሊጨምር አንድ ቆንጆ ነገር ምን አለ ዶክተር ጌታቸው ስለ ፕሮፌሰር ሙጬ ኢትስ ክላሲካል የፕሮፌሰር ሙጬ ትራንስሌሽን በዛች ኢምፓየር ያለውን ፖለቲካም ያሳያል የሀበሻ ኤሊቶችን ሜንታሊቲ ነው የሚያሳየው እኔ አቅልሃለሁ አንተ አፊን ዘግተህ እኔ የምለውን ስማ ነው እና ሙጬ ሲንድሮም በሉ ከዛሬ ጀምራችሁ 88 ጻፈ ትሩ ዲሞክራሲ ሙጬ ሲንድሮም በሉ በዛ ነው እኔ አቅልሃለሁ አንተ አፊን ዘግተህ ስማ እንደዛ ሙጬ ሲንድሮም በሉ የአበሻ ፖለቲካ ድርጅቶች በሙሉ እንደዛ ናቸው ለኦሮሞ ነኝ የማውቀው ለወላይታው ነኝ የማውቀው ለኦጋዴኑ ነኝ የማውቀው ለአፋሩ ነኝ የማውቀው እነዚህ ሁሉ አፍ የላቸውም ጭንቅላት የላቸውም እኛ እናቅላችኋለን እናንተ አፋችሁን ዘግታችሁ ተከተሉን ነው እና ሙጬ ሲንድሮም እንደዛ ነው እንደዛ ያዙ ሌላው ጥያቄ አሁን ያለው ሁኔታ አይተሃል በትንሹም ቢሆን ሰማይ ፓርቲ እኔም የመጀመሪያ ሪአክሽን እንደዛ ነው ወያኔ የወረወራት ስጋነች ብዬ ነው ቆጠርኩት በሰማያዊ ፓርቲ በኩል በተለይ የአማራውና የኦሮሞውን ኃይል ሆድና ጀርባ ለማድረግ አሁን ፖላራይዜሽኑ ኦሬዲ ተጀምሯል ተሰርቷል ቢያንስ ሳይበር ላይ ፖላራይዝድ ሆኗል የሁለቱ ኃይል ድንጋይ የተወራወረ ነው ዶክተር ጌታቸው መፍትሄው ምንድነው እንዴት አንቲ ወያኔን የሚታገሉ ኃይሎች ያላቸው ልዩነት አቀራርቦ ወይም ተረዳርቶ ወያኔ ላይ ድንጋይ ለመወርወር አሁን ያለው መንግስት ላይ ምክንያቱም አሁን ሌላው ሁሉ እንደ ታች ነው ምንድነው መባለው መሬት ላለው ስጋ አሞራ ምን ላይ ዛፍ ላይ ትጣላለች ነው መባለው ዛፍ ላይ እንደዛ እየተጣላ ነው አሁን ኦፖዚሽኑ ኃይሉም ያለው ፓወሩ ያለው ትርፉም ያለው ሁሉም ያለው ወያኔ እጅ ነው ይሄ ነገር በምን መልክ መፍትሄ ያገኛል ይመስላል እንዴት አርጎ ወደ መቀራረብ አይነት እንደዚህ ይመጣል ወይም ደግሞ አሁን ያለውን ኮንፍሊክት መፍታት እንዴት ይቻላል ነው ከዛው ጋር አያይዘ ምኒልክ ለወደፊት ኢትዮጵያ የኦሮሞ ነች ብለሃል ኢትዮጵያ የኦሮሞ ብቻ ሳትሆን የሁሉም ትሁንና ግን ለወደፊቷ ኢትዮጵያ ብትኖር የወደፊቷ ኢትዮጵያ ለኦሮሞ በሚሆን መልኩ ነው እስካሁን እንዳለው አይነት ኢትዮጵያ አትኖርም እርግጠኛ ነኝ ለወደፊት እንደዚህ አይነት ኢትዮጵያ ኒው ወይም አዲስ ኢትዮጵያ ብትኖር ምኒልክ እንዴት ይደረጋል ይዘከራል ወይስ ይወገዛል ምኒልክ እንዴት የሚደረግ ይመስላል ይወደሳል ወይስ ይወገዛል በናሽናል ደረጃ ማለት ነው እንዲሁ እናስበው ለማለት ነው ወይስ አይ ተውት እርሱትና በየቤታችሁ ከፈለጋችሁ ሁላችሁም የሚያወግዘውም የሚያወድሰውም በየቤቱ ያርግባል ይሆነ እንደዚህ መልስ ጥያቄ ከዛ ሌሎች 8 ጻፉና ቀደም ተከተላችሁ በኋላ ተወስዳላችሁ ማለት ነው ታንኪዩ ዶክተር ጌታቸው ማይክ ተቀበል እዚህ ላይ እኔ የሚጨምረው ነገር አለኝ ግሬት ኦሮሚያ ባንተ ጥያቄ ላይ ትንሽ እሺ ይሰማለው ድምጼ የሚሰማ ከሆነ እየገፈተረኝ ነው አንድ ሰው ይሰማል ኦኬ ብላ ገለቶሚ ግሬት ኦሮሚያ ገለቶሚ ምን መልእክት አለው ነገሩ ግልጽ ነው ሁላችሁም እዚህ ግቢ ውስጥ ሆናችሁ የምትሰሙ ሰዎች በትክክል ማወቅ አለባችሁ ምን መልእክት አለው እንዴ መልእክቱ እኮ ጦርነት ነው ከፈቱብን መንግስት አይደለንም አስንም ባርጉ ሁሉም የአማራ ህዝብ የተከበርክ ህዝብ ምስኪን ምንም የሌለ የኦሮሞ ህዝብ እስር ቤት ነው ያለው የኦሮሞ ህዝብ በሳውዲ አረቢያ እየተቸገረ ነው ወንዝ ውስጥ እያለቀ ነው ሜዲተራኒያ ውስጥ እኛ የኦሮሞ ልጆች ከገዛ ቀያችን ተፈናቅለን ነው ያለነው ለምንድን ነው የሚዘመትብን
ምን አደረግን? ምንድነው ክፉ የሰራን? መሳሪያ ያለው ሁሉም ነገር በእጁ ያለው ኢህአዴግ ነው። ወንድሞቼ ኑ ኢህአዴግ ላይ እንዝመት እንደማለት ፋንታ በኢሳት ላይ ወጥቶ ኦሮሞን ማንቋሸሹ ዘመቻ ማድረግ ትክክል? እስኪ የግንቦት 7 አባላት ምከሩ፣ እስኪ ተነጋገሩ። ምንድነው ምን አደረጉ እነዚህ ሰዎች? ምን አደረጉ? ለምንድነው 100 ሚሊዮን ማነው 50 ሚሊዮን ህዝብ ለምኒልክ ስላችሁ የምታቆስሉት ብላችሁ መሪዎቻችሁን ለምን አትጠይቁም? ለምን እንደ እግዚአብሔር ታያላችሁ? ህዝብን አታከብሩም? ከመሪዎቻችሁ ከድርጅታችሁ ድርጅት ይፈርሳል፣ ግንቦት 7 ይፈርሳል። እርግጠኛም ነኝ ደግሞ ኢትዮጵያ ከማይገቡት አንዱ ፓርቲ ግንቦት 7 ነው። ቢገባም በደረሰበት የሚመታ ግንቦት 7 ነው። በኦሮሞ ላይ ጣቱን የጠነቆለ ድርጅት የትም አይደርስም። ያ የማይንሰራራበት አንዱ ምክንያት ኦሮሞ ለይቶ በደርግ ጊዜ የጨፈጨፈው የኦሮሞ ልጆችና የደቡብ ልጆችን ነበር። ያፓ የመጀመሪያ ደም ሲታፈስ እነ ተመስገን ማዴቦ ነበር ያፈሰሰችው። ከኦሮሞ ጋር ቅርበት ያላቸው የደቡብ ሰዎች የሲዳማ ልጆችን ነበር የጨረሰችው። ስለዚህ ይሄ ምስኪን ህዝብ ላይ መዝመቱ ምን አስፈለገ? እነ ዶክተር ፍቅሬ መሪድ ዶክተርቴ በያፓ የታረዱ ናቸው። መንግስቱ ኃይለማርያም ራሱ ተናግሯል። ኦሮሞን እንደ ኦሮሞ ሲጨርሱት የነበሩ ያፓ እንጂ መንግስቱ አይደለም ማለት። እኔን ኦሮሞን በኦሮሞነቱ አልገደልኩም፣ ስለ ኦሮሞ ማልተናግሬ ማላቅም ነው ያለው። እኛ ውስጥ የነበሩ ያፓዎች አለ ደበላዲንሳ በእጃዙር ሲመቱት የነበሩት መንግስቱ ውስጥ ሆኖ ደርግ ውስጥ የነበሩት የነዚህ የሚኒልክ ልጆች የጋሎቹ መሬታችንን ነጠቁን ብሎ ነበር። እና ኃይሌ ፊዳን በእጃዙር ያስመቱት የሱ ጓደኞች ናቸው ነው ያለ። ይሄ መረጃዎቹ አንድ በአንድ ከቤተ መንግስት ተፈልፍሎ ይወጣል። ስለዚህ ምልክቱ ምንድነው? ጦርነቱ ተጀምሯል። ጦርነቱን ደግሞ ወያኔ ላይ ማድረግ ሲገባቸው እኛ ላይ ያደረጉ። ማነው ስለ ከማል ገልቹ የሚጽፍልኝ? ዶወሪ ከማል ገልቹ ይመጣል፣ የኛ ልጅ ነው፣ ገብቶታል ነገሩ። ኦሮሞ ሆኖ የማይገባው ይሄን ካልገባው ገደል ይግባ። ከማል ገልቹ ይሄንን ይገባዋል፣ በሚገባ ያውቃል። አባ ኦሮሚያ የሆነ ነገር ሲናገር ነበር፣ ብታስታውሰኝ ጥሩ ነው አባ ኦሮሚያ። ስለዚህ ኦሮሞ ካሁን በኋላ በነፍሰ ገዳይ በምኒልክ ልጆች ስር አይገባም። ቃል ይገባላቸዋል። ጤናማ ኦሮሞ በምኒልክ ልጆች እጅ አይወድቅም፣ አይደራደርም። እኔ አባ ኦሮሚያን ሳልጠይቅ ከበኋላ ወይም ኦሮሚያ ወይም ይሄንን ህዝብ ያለናንተ ፍቃድ የምኒልክ ልጆች ጋር ደብዳቤው እንኳን ሊጻጻፍም። ስለዚህ መልእክቱ ያ እየመጣን ነው። ያ እናጠፋለን ቁቤ ጄኔሬሽንን ነው። ያ እንጥቃቸዋለን፣ ክልል እናፈርሳለን እያለ የነገረን ነው። ኤብላ አንዳርጋቸው ጽጌ አውጣና ዩቲዩብ ግባና አንዳርጋቸው ጽጌና ኦሮሚያ በልና ክልል የሚባል አይኖርም፣ ወቦ የሚባል አይኖርም፣ ኦሮምኛ ቋንቋ የሚባል አይኖርም። ያ ማለት ምን ማለት ነው? ኦሮሚያ ክልል የለም። ህዝብ ግን ብሎ አይተውም። ይሄንን ይፋለማል፣ ደም መፋሰስ ይመጣል፣ የውቱና የቱሲ አይነት ጦርነት ይመጣል። ይሄንን በኢሳት ላይ ነው አዋጁን የሰማነው። እረተው ባካችሁን፣ እረተው ጠላት አለ ሌላ። የኛ እኮ እነ በቀለ ገርባ ያው ከነ ማን ነው እስኪን ዶክተር ጌታቸው ንቡቴ ማይኪራ ቡቴ ነረጌሳ ዶክተር ጌታቸው ነረጌሳ ኦፍሪዚቴ ፍሪዚቴ አድሚን አከጎቱ ጎሪ ገባን ጎዲቲ
jirta okay jirta irraa buute Dr. Geetaachoo itti deebi galatoota qabachuu dadhabe firiizii ta'e natti fakkaata Dr. Geetaachoo dhageessa hin qabanne ammayyuu Dr. Geetaachoo dhageessa admiin eenyu jira admiin hin gargaara akka gootan admiina namni qawwee farkaa qabu eenyu eeblaa jirta gargaarime Dr. Geetaachoo firiizii ta'e natti fakkaata maayikii sii kenna akka gootu Hello, nageessu yaa akkasaan irraa na darbatan nan beeka መልእክቱ ጦርነቱን ጀምረናል የሚል ነው እዚህ ላይ ነው አቆምኩት ጦርነት ነው የታወጀው ቁቤን ለማጥፋት ክልልን ማጥፋትን ኦፊሻሊ ያውጇል ስለዚህ ምልክቱ ደግሞ ይሄንን ያሉበት የኦሮሞ ድርጅቶች ፈርሰዋል አቶ እንዳርጋቸው ነው ያለው ጀነራል እንዳርጋቸው ሲገዳለው የኦሮሞ ልጆች ፈርሰዋል ካሁን በኋላ የሉም ሁሉንም ነገር በኦሮሚያ ውስጥ የምንፈጽመው እኛ ነን ብለዋል ይሄ ግን እንደማይሆን እርግጠኛ ነኝ ቁቤ ጀነሬሽን እንኳን እሱን ቀርቶ እስከ ግብጽ ድረስ ሄዶ የሚዋጉ ዝግጁ መሆናቸውን ላረጋግጥ ወዳለሁ ኦሮሞ ተንቋል ያልከው አዎ ተንቀናል ለመናቃችን ምክንያት እነሱ አይደሉም እኛ ራሳችን ነን ይሄን እናቃለን ይሄንን እናንተ እየመለሳችሁ ነው የኦሮሞ ህዝብ ድሮም አንድ ነው እስላሙም ክርስቲያኑም አንድ ነው ኦሮሞ ብሎ ነገደሉን እንጂ አንተ እስላም አንተ ክርስቲያን ተብለን አይደለም ስለዚህ አንድነታችንን የላላ መስሏል እናንተ መልሳችኋል ሁላችሁ ስለዚህ ካሁን በኋላ የምንናቅ አይመስልኝም አንድነታችን ኦለፍ ዋፍዶ ኡልፎ ኦዴፍ ሁሉም አንድ ነው ጤናማ ከሆነ ጭንቅላቱ በትክክል የሚሰራ ካሁኑ ተደዋውሎ መነጋገር ነው ጦርነት ተከፍቷል ምን እናድርግ ህዝባችን አንድ ሆኗል በፓልቶክ ብቻ ሳይሆን ሐዋስ ኦሮሞ ሁሉም ቦታ አንድ መሆኑን እኔም እየደወልኩ እየጠየቅኩ ነው ቀረ ሰብሮ አንድ ሆነ ክርስቲያኑም ሙስሊሙም ስለዚህ ይሄ የተናቅነውን ያህል በቅርቡ ተነስተን እንደምንቆም እርግጠኛ ነኝ ግሬት ኦሮሚያ የጠየቀው ይሄ እንዴት ወደ ወያኔ እንመለሳለን የሚለው ግሬት ኦሮሚያ ይሄንን ለመመለስ ትንሽ ይዳግታል ምክንያቱም ወያኔ እንዳንዋጋ እያደረጉን ያሉት እነሱ ናቸው ከወያኔ ጥሩ መሆናቸውንስ መረጋገጫ አለን ግሬት ኦሮሚያ እነዚህ ሰዎች ከወያኔ ጥሩ መሆናቸውንስ ምን መረጋገጫ አለን የኛ የፖለቲካ ሰዎች የኛ የረጅም አመት ልምድ ያላቸው ሰዎች ይሄንን ማሰላሰልና አናላይዝ ማድረግ አለባቸው እነዚህ ሰዎች ጋር የምናደርገው ድርድር በለጠ ያደጋም ወያኔ ግፋ ብል ኦሮምኛ ብሔራዊ ቋንቋ እንዲሆን ከጠየቃችሁ እጀማወጣው እኔ ነኝ ብሏል መለስ ዜናዊ ወያኔ በ2015 አንዱ እኔ እንደሰማሁት ኦሮምኛ ቋንቋ ብሔራዊ ቋንቋ ይሆናል ብሎ ነው ወደ ምርጫ ሊገቡ የሚፈልጉት ኦሮምኛ ቋንቋ የኢትዮጵያ የሥራ ቋንቋ አማርኛ ጋር እኩል ይሆናል ብሎ ጆከሩን ቀዩን ሊያወጡ እቅድ እንዳላቸው መረጃ አለኝ ላደርጉ ይችላሉ እኔ ግን እንደ ጥንካሬያችን ማለት ነው ስለዚህ
እነዚህ ሰዎች እኮ ወያኔን እንዳንዋጋ ያደረጉ ነው። ይሄን ደግሞ የጀመረው ሰማያዊ ፓርቲ ነው። ሰማያዊ ፓርቲ ደግሞ ወያኔ ነው በእጃዙር ያሰራ ያለው። በዛ ውስጥ ነው እነ ግንቦት ሰበን ባይጨመሩ ከነሱ ጋር መነጋገር ትችል ነበር። እነሱም ስለምንልክን ለድርድር አናቀርብም የሚሉ አይነቶች ሰዎች ናቸው። ምንልክን ለድርድር ከማያቀርብ ሰው ጋር የምትደራደርበት አንድም ምክንያት የለም። ምንልክ የኔ ነው ከሚል ጋር ኦሮሞ መደራደር አይችልም። ስለ ምንልክ የሚያነሳ አንድ ፓርቲ ጋር የኦሮሞ ድርጅቶች አይደራደሩም፣ አይነጋገሩም። ምንልክ የኦሮሞን ህዝብ የጨረሰ ስለሆነ ምንልክ የሲዳማን ህዝብ የጨረሰ የወላይታን ህዝብ ከመሬት ላይ ያጠፋ የዲዙንና የማጂን ህዝብ የጨረሰ ጥቁሮች ባሪያዎች ይላል እንዳውም ቡላቶቪች ሲጽፍ ለነዚህማ አይቆጠርም አለ። እንዴት እንዳረጓቸው አይቆጠርም። ቡላቶቪችን መጽሐፍ ግሬት ኦሮሚያ እንደምንም በቅርቡ እንደገና በኦሮሞ ፓርላሜንታሪያንስ ላይ ያለ ይሄንን አሳጥረን በቅርቡ ለዚህ ህዝብ ማቅረብ መቻል አለብን። በደቡብ ህዝብ የተደረገው በኦሮሚያ ላይ የተደረገው ነገር። ስለዚህ ከወያኔ ጋር እነዚህ ጋር ለመደራደር እንዴት እንሄዳለን የሚለው እጅግ አደጋ አለው። ይሄንን እኔ በግልጹ ነው የምነግራችሁ። ኃይሌ ፊዳ እነዚህን ሰዎች አምኖ ነው የሞተው። ኩሜታው ታሪካችን እናጥፋ፣ በደላችን ሞታችንን የማያረጋግጡልን ሰዎች ልብ አድርጉ። እኛ ገንዘብ ስጡን አላለም፣ እኛ ተቀጡልን አላለም። መሞታችንን ደማችን መፍሰስ እጃችን መቆረጥ ጡት መቆረጡን አናምንም ከሚል ሰው ጋር የምትሰራው አንድም ነገር የለም። እንግዲያውስ በሌላ ፖለቲካል ሳይንስ ግራጁዌት ያደረገ ሰው እኔን ቻሌንጅ ማድረግ ይችላል። ኖ ምንልክ ምንም አላጠፋም አልሞታችሁም ከሚል ሰው ጋር እንዴት አድርጌ ነው ልኖር የምችለው? እና ይሄ ልታወቅ ይገባል። ምንልክ ምን ይሆናል ያልከው ምንልክ እሱም ይቀጣል። ምንልክ ይቀጣል ገና። ምንልክ ብቻ አይደለም ኃይለ ሥላሴም መቀጣት አለበት። ኃይለ ሥላሴና የኃይለ ሥላሴ ልጆች አልተቀጡም፣ ገንዘቡ አልተመለሰም በጀኔቫ ያለው ያ ነው። አሁን ሬዲዮ እየከፈተ ዌብሳይት እየከፈተ መከራ ያበላል። እሱ ገንዘብ ነው። እሱን ማምጣት አለባቸው። ወያኔ ፍቅር አገኘው ብሎ ከኃይለ ሥላሴ ጋር ልጆች ጋር የሚያደርገው ድርድር ህጋዊነት የለው። የኃይለ ሥላሴ ልጆች እና ኃይለ ሥላሴ የወሎን ኦሮሞ 2 ሚሊዮን በራብ እንዲያልቅ አድርጎ ውሻቸውን ሲያመምኑ የነበሩ ሰዎች ናቸው። እነዚህ ሰው በላ ናቸው። አሁን በህይወት አሉ፣ እዚህ ውስጥ አሉ። እነዚህ የወሎን ህዝብ ቅርታ ያልጠየቁ ነው እንዴ? የወሎ ህዝብ አንድም ቀን ተናግሮ አያውቁም። እስኪ ቻንስ ስጧቸው። በራያ ላይ በወሎ ላይ በየጁ ላይ የተደረገው በምንልክም ተደርጓል፣ በኃይለ ሥላሴም ተደግሟል። ኃላፊ ነበረ፣ የፓርቲያችን አባል ነው። ይለቁ፣ ተዋቸው ነው ያለው። ጥላውን ገሰሰ እንደዚህ ዘፍኖ ሲያለቅስ ይሄ እንትን ነው ተባለው። አገር ካዲ ጥላውን የወሎን ህዝብ ጉዳይ በማልቀሱ በመዝበኑ ማለት ነው። ይሄንን ነበር ኃይሌ ፊዳና ባሮ ቱምሳ የሰሩበት። አጣሪ ኮሚሽን ውስጥ ከነበሩት አንዱ ባሮ ቱምሳ ነበረ። የወሎ ራብ የመጀመሪያ ጥያቄ ያቀረበው በወሎ ራብ ነበረ። የወሎ ህዝብ አንዴ በእስላምነቱ ሲቀጣ፣ አንዴ በኦሮሞነቱ ሲቀጣ፣ አንዴ መንግስትን እምቢ አለ ተብሎ ሲቀጣ የራያ ህዝብ መንምኖ አለቀ። ዛሬ እኔ ራያ ነን የሚል ሰው የለም። እዚህ እኔ ጋር ያለች አንዷ አለች የማትናገር። ራያ መሆን ሽፍታ ማለት ነው። ወሎ ማለት ቃዲ ማለት ነው በእነሱ። ምክንያቱም ይሄን መንግስት አንቀበልም ስላለ በኢትዮጵያ ታሪክ እንደ ወሎ የወረደበት የለም። 400 ዓመት ለሙት 400 ዓመት ማንነታቸው አጥቶ
ኦሮሞና ኦሮምኛ የቀረችው በከሚሴ አካባቢ ነው። ስለዚህ ምኒልክ ምን ይሆናል ለምለው ለሰራው ተመጣጣኝ ቅጣት ያገኛል። ቢሞትም በሬሳው ላይ ፍርድ ይፈረዳል። የምኒልክ መሳዮች ሐውልትም ኢትዮጵያ ውስጥ አይኖርም። እዛ ላይ የሚቆመው የታደሰ ብሩ ወይ ዋቆ ጉቱ ነው። ይሄ ቃል ገብቻለሁ እኔ ለዋቆ ጉቱ ልጆች። ጡቴን የቆረጠው ፍንፍኔ ላይ አይቆምም። ጡት ነው እዛ ያለው ደም፣ የእናት ደም ነው የቆመው። ይሄን ለድርድር እናቀርብም። ለእንዳርገጌ ለጀነራሉን እንደራደርም። ይሄን የመራደር አንድም የኦሮሞ ፖለቲካ ድርጅት ካለ እሳት ውስጥ ነው ያለው በለው። ስለዚህ ምኒልክ ሂሳቡን ያገኛል። ምኒልክ ብቻ አይደለም ኃይለ ሥላሴም ሁሉም ለሰራው የሰረቀው እንደሰረቀ ይቀጣል። የዘረፈው በዘረፈው ይቀጣል። ደም ያፈሰው በደም ይጠየቃል። የኦሮሞ ልጅ ግን ደም አያፈስም። በሕግ እናደርጋለን። በገዳ ሲስተም በህዝብ ፊት አቅርበን ነው የምናደርገው። በስደት እንደማንቀር የኦሮሞ ሴት ልጆች ሳውዲ አረቢያ ላይ እንዳልተሸጡ ማለት ነው። ዛሬም እየተሸጠ ነው። ኦሮሞ እየተሸጠ ነው። ሳውዲ አረቢያ ውስጥ ካሉት 85 በመቶ እዶ ሳይናገር 85 በመቶ ኦሮሞዎች ናቸው። የኦሮሞ ሴት ልጆች ናቸው የተሸጡት። ይሄ ወንጀል ነው። ይሄንን የሸጡት ደግሞ ወያኔዎች ናቸው። ይሄን የዘር ማጥፋት ወንጀል ነው። የኦሮሞ ሴቶች እንዳይወልዱ ነው ወደ ሳውዲ አረቢያ የተሸጡት። በየመን የሚሰቃዩት የኦሮሞ ልጆች ናቸው። በቤሩት በሁሉም ሀገር። ስለዚህ ያም ጄኖሳይድ ነው። ይሄም ገና ሁሉም ፍርድ ያገኛል። ለዚህ ደግሞ አንበቀልም። የምትቀዱት ቅዱ። አባ ኦሮሚያ እናንተም ቅዱት። እኛ አንበቀልም። እኛ የሀገሪቱ ባለቤቶች ስለሆን ማጆሪቲ ስለሆን እንደ አባት እንሆናለን። ወያኔ አባት ሊሆን አልቻለም። 21 አመት በኋላ አሁንም ጎሬላ ነው። አሁንም እንደኔ ነው። እኔ እኮ መንግስት ስላልሆንኩ እንደፈለኩ ነው የምናገረው። መንግስት ሲሆን ለሁሉም ሰው ልጅ አባት መሆን አለብኝ። ኦሮሞ ይሄንን ነው የሚያደርገው። የኛ ሽማግሌዎችም አያስቀርቡ። ዳውድ ኢብሳ የተናገረውን ኮት ልንገራችሁ። ዳውድ ኢብሳ የኔ ጭንቀት አለ የኦሮሞን ህዝብ መሞት ብቻ አይደለም። የኦሮሞም ሆነ የአማራ ህዝብ ትግሬዎችን በቀል እንዳያደርግ መያዝ መቻል አለብን ወጣቱን። ይሄ የከፋው ህዝብ በጣም ደሙ የመረረው ህዝብ ማቆም አለብን። መሪ መሆን መቻል አለብን። ጎሬላ መሆን የለብንም ነው ያለው ዳውድ ኢብሳ። ማለት መርዝም የጠጣ የታሰረ ከኢትዮጵያ ከኦሮሞ መሪዎች ሁሉንም ግፍ የቀመሰ ሰው ነው። ተውት እነ ኔንጮለታ እነሱ በጣም ሌሎች ናቸው። ዳውድ ከሁሉም የበለጠ ብዙ ግፍ የተፈጸመበት ነው። ግን ግፍ እንፈጽመውም ነው ያለኝ። ለኔ ነው የተናገረው። ይሄ ወጣቱ ቁቤ ጄኔሬሽን መያዝ አለብን እና ግፍ የተሰራብን መልሰን መስራት የለብንም። ፐርሰናሊ ለኔ ነው የተናገረው። የሰውነት ማንቋሸሽ ተገቢ አይደለም። እኔ እሱን ከሁሉም የኦሮሞ መሪዎች ይፈራለሁ። ሁሉም ችግር ያየ ሰው ስለሆነ መርዝ በልቷል፣ ታስሯል፣ ተሰቃይቷል፣ ሁለት ሶስት በጠላት እጅ ወድቋል። ይሄም ሆኖ ግን ትግስት አለው። እኔ እንኳን አልተገረፍኩም። ብዙም እነሱ ጋር ሲመጣጠን ያየሁት እንደ ሄለን ሚደክሳ ማንነቴን እንዲሸጥ የተፈጸመብኝ ግፍ ነው። በአውሮፓ ጭምር በሞስኮም ጭምር ያን ሁሉ ታግዬ ነው አልሞትኩም። እንደ ዓለም ሄለን ሚደክሳ ወይም ጫልቱ እንጂ ሁሉም ነው። ስለዚህ ምኒልክ ሂሳቡን ያገኛታል። አይቀርም። እንዳውም አክብሩ በኦሮሚያ ላይ ማለት ቀርቶ ምኒልክን የሚባል ሐውልቱን የሚባል በኦሮሚያ ምድር ላይ አይኖርም።
namas bisanat fakkaata buutee jirtaa itti deebi'e. Doktor dhaga'uu jirtaa? Maayikiin lafa jiraa irraa buute fakkaata itti deebi'e. Fixadhe jechaa jiran natti fakkaata. Fixxee Dr. Geetaachoo. Fixadheetti miti kan barreessite. Tokko yoo fixxeetta taate. Okay. Galatoomi amma gaaffiitti deemna. Namoonni 8 የጻፉት በሙሉ ግን ፕሮ ምኒልኮች አይደላችሁም ሳያችሁ ከፕሮ ምኒልኮች ሰናደር አለ ሰናደር ብቻ ነው ያየሁት ሉካሳ ወጣ አባረራችሁት ሉካሳ ዲነግዴ ኦኬ ሰናደር ዲነግዴ ኢትዮ ዩኒቲ ሶስታችሁ ሰናደር ዲነግዴና ኢትዮ ዩኒቲ አንዳንድ ጥያቄ ብቻ ቻሌንጂንግ አንዳንድ ጥያቄ ኮሜንት ግን አይቻልም አሁን ኮሜንት አትስጡ በኋላ እናደርጋለን አሁን ሐሳብ ኮሜንት አያስፈልግም አጠር አድርጋችሁ ጥያቄያችሁን ብቻ ሰናደር ዲነግዴና ኢትዮ ዩኒቲ ተከታትላችሁ ያዙ ሰማሉ አንዳንድ ባሉኝ የምሰማ ከሆነ ሰማል አንዳንድ ባሉኝ አይ ጥሩ ነው እንግዲህ ብዙ ተዘርዝሯል ብዙ ቻሌንጂንግ ኩዌስችኖችን ቢኖሩ አንድ ቬሪ ቻሌንጂንግ ጥያቄ ለመጠየቅ ሞክራለሁ ዶክተሩ የፖሊስ ናቸው ጥሩ ነው ደሳል በጄኖሳይድ ጉዳይ በዩናይትድ ኔሽን ዲክላሬሽን በ1948 መሰለኝ የጄኖሳይድ ዲክላሬሽን ወይ ፕሮቶኮል የወጣና በዚህ መሰረት ጄኖሳይድ የሚባሉ ነገሮች አሉ በ18ኛው እና በ19ኛው ክፍለ ዘመን ብዙ ጄኖሳይድ የተደረጉ አሉ በጄኖሳይድ ደረጃ ጠቅላላ ዓለም በሙሉ መንግስታት ጄኖሳይድ ፈጽመዋል እና እርሶን ሊያስረዱኝ የምፈልገው ከሊግ ኦፍ ኔሽን በፊት ከዩናይትድ ኔሽን በፊት በ18ኛው እና በ19ኛው ክፍለ ዘመን ስቴት ፎርሜሽን መንግስት የመሰረቱ ጄኖሳይድ ያልፈጸሙ አገሮች አሉ ወይ ካለ ጄኖሳይድ አንድ አገር ይመሰረታል ወይ ዋር ክራይም ካልፈጸሙ አታቱርክ ፈጽመዋል ኪንግ አብዱልአዚዝ ቢን ሳዑድ ፈጽመዋል እና ይሄን አንድ ነው ሁለተኛ ሚኒሊክ ከኦሮሞ ህዝብ ጋር አልተጋባም ወይ ጋብቻ የለውም ወይ እና የአማራና የኦሮሞ ህዝብ ውህደት የለውም ወይ ለዚህም ትልቁ ምስክር እርሶ ነው ጌታቸው ጂጂ ነው ስሙ የአንዱ የአማራ ስም ነው አንዱ የኦሮሞ ስም ነውና ይሄን እንዴት ነው የሚያዩት ይሄን ለማለት ነው ቴንክ ዩ አድሚን ልቀጥል ድምጼ ደርሷል ኦኬ ዶክተር ጌታቸው ጥያቄ ቅድም ግሬት ኦሮሚያ ጠይቆት ነበር አልመለሱትም ምኒልክን በተመለከተ በተሰጠው መግለጫ ከኦሮሞ ተወላጆች ዘንድ ተቋሙ እየቀረበ ነው እርሶም አንዱ አሰምተውታል ይህ በተለይ አማራን ያነጣጠረ ዘመቻ ነው ሆኖ ያየሁት እውነት ይህ አይነት እንቅስቃሴ ወደፊት የኦሮሞ ህዝብ የነጻነት ባለቤት ለማድረግ የሚያደርገው አስተዋጽኦ ምንድነው ወያኔስ ከስልጣን መወገድ አለበት ብለው የሚያምኑ ከሆነ መፍትሄው ምን መሆን አለበት ብለው ያምናሉ ይሄንን ሼር ያድርጉን ታንኪዩ ስለድሉ ኦኬ ኢትዮ ዩኒቲ የለህም 8 ብለህ ነበር የለህም ከለለ በቃ ዶክተር ዳኒ ቦይ ማን ነው ዳኒ ቦይ ማይክ ትፈልጋለህ ሶስተኛቱን ያዝና ኦኬ ጀስቲስ 99 ትሩ ዲሞክራሲ ትቀጥላላችሁ ቆይ እናንተ ቅድሚያ ለነዚህ ይሰጥ
ዳኒ ቦይ ያዝ እሺ አንተ ጨምርና ከዛ መልስ ይሰጣል ወርቅቱ አትቱሪ ኦኬ ዳኒ ቦይ እድልና መልጠዋል ጀስቲስ ያዝ ቀጥል ኦኬ ተሰማው አይ ቲንክ ድምጽ ደርሷል ብዬ ገምታለሁ ተሰማው ሰማለሁ ኦኬ ጥሩ በቅድሚያ ዶክተር ጌታቸው እንኳን በሰላም መጥቷላው እኔ አሁን በተነሳው ከፍተኛ የሆነ ኮንትራዲክሽን ወይም ኮንትሮቨርሻል በሆነው የሚኒሊክ ጉዳይ ላይ ጀስቲፊኬሽን የተሰጡ ጀስቲፊኬሽን ሰምቻለሁ ከርሶ እኔ ጥቅል ላይ ጥያቄ ነው የምጠይቀው የኔ ጥቅል ላይ ጥያቄ ምንድነው በማንኛውም መልኩ ያቺ ሀገር በርካታ ኢትዮጵያውያኖች በብሔር በባህል በተለያየ ፖለቲካ አመለካከት በተለያየ የማህበራዊ ኑሮ እሴቶች ታሪካዊ በርካታ ነገሮች አሉ ምንም እንኳን ያቺ ሀገር የአንዱ ታሪክ አንድ የሚነሳ ታሪክ ለአንዱ ጥሩ ለአንዱ መጥፎ ቢሆንም የኔ ጥያቄ ምንድነው ምንም ይሁን ምን አለመስማማት አለ በታሪክ ጉዳይ ላይ አለመስማማቶች አሉ አለመግባባቶች አሉ ማንንም ኮንቪንስ ማድረግ አይቻልም ማግባባት አይቻልም ይሄ አይነቱ አካሄድ በዛች ሀገር ላይ አንድ ያለችን ሀገር አንድ ናት ያቺ ሀገር ላይ በጋራ መኖር እንዲቻል ምሁራኖች ሪስፖንሲብል በጣም ኃላፊነት አለባቸው በዛች ሀገር ላይ በታሪክ ልዩነት በጉዳዮች ልዩነት በጋራ ተቀምጦ ያቺን ሀገር በጋራ እንድንኖርባት ከተፈለገ ምሁራኖች ከፍተኛው ሚና መጫወት አለባቸውና እንደዚህ አይነት ልዩነቶች በምን አይነት መልኩ ስቴብላይዝድ ሆነው መሬት ረግጠው ግራውንድ ነክተው ሁሉም ኢትዮጵያውያን በዛች ሀገር ላይ በልዩነት በጋራ መኖር የሚችሉበትን መድረክ መፍጠር የሚቻለው መቼ ነው እኔ ይሄን ጥያቄ ነው የምጠይቀው ይህች ሀገር ታስፈራኛለች እኔ ይህች ያለችን አንድ ሀገር እጅግ በጣም ነው የምታስፈራኝ ሁሉም እልህን የተጋባበት አለመግባባቶች በማንኛውም መልኩ ሊኖሩ ይችላል ይሆናል በልዩነት ግን ያቺን ሀገር በመግባባት በመነጋገር በዛች ሀገር ላይ መኖር የሚቻለው በምን መልኩ ነው ይሄንን ነው ማለት የምፈልገው እስካሁንስ ከዚህ ጋር በተያያዘ ለመነጋገር የተደረገ ጥረት አለ ወይ Thank you ስላዳመጣችሁ ማይክ ፍሪ ዶክተር ጌታቸው ማይክ ያዝና ሶስቱን ጥያቄዎች ትመልሳለህ ሌሎች እንግዲህ ታዳሚዎች ሌላም እንግዶች ስላሉ ምናልባት አንድ ጥያቄዎች ያስተናግድ ይሆናል ከዛ ውጪ ግን በተለይ የሚኒሊክ ተቃዋሚዎች እድል አታገኙ እኛ እርስ በርስ እንጠያየቃለን አሁን ዶክተር ጌታቸው ማይክ ያዝ ተከም እሺ በጣም አመሰግናለሁ መጀመሪያ ጥያቄ ጄኖሳይድ የዘር ማጥፋት ሌሎች ሀገር ላይ አልተፈጸሙም ወይ የሚኒሊክ ብቻ እንዴት ጎላ ለማለት የተፈለገ መሰለኝ በትንሽ ይቸገር ነበር ለመስማት ጄኖሳይድ በሁሉም ሀገሮች ብዙ ሀገሮች ጋር እንደተካሄደ ነው ይሄንንም እየተናገርን ነው ጄኖሳይድ በቀኝ በተያዙ እንደ ኦሮሞ አይነቶች ያለ ፍላጎታቸው በመሳሪያ ኃይል በውጭ እርዳታ ደማቸው የተፈሰሰ ጡታቸው የተቆረጠ የተያዙ እንደ ኦሮሞ አይነት ላይ በሌሎችም ሀገሮች ተፈጽሟል
አዎ አፈጻጸሙ ሁኔታ ለኦሮሞ ግልጽ ነው ይሄንን ደግሞ ኦኬ መተው እንችላለን መርሳት እንችላለን መገደላችን እንዳንረሳ ያደረጋችሁ ነው በቃ ይሄን ብቻ ያዙልኝ እንዴ ስለምንልክ ስለ አንድ ሰው መርሳት አንችልም አሉ እኮ አንዳርጋቸው ጽጌ never ስለምንልክ ለድርድር አናቀርብም ይሄ አንድ ሰው ከኦሮሞ ህዝብ የበለጠ the best ነው አሉት ይሄ አንድ ያደርጋል ንገሩልኝ ለጠየቀን ይሄ አንድ ያደርጋል ወይ እኔ ምንልክ ልጅ ቢሆን ምንልክ አፍቃሪ ቢሆን አረ ምንልክ የምትጠሉ ከሆነ አንዱ ለውድድርም የማያቀርብ በእኔ አነሳለሁ ይቅርታ ምን እንጠይቃለን ለሰራው ወንጀል በወቅቱ ሰርቷል እኛ ደግሞ እንደዚህ አይነት ነገር አንፈልግም ማለት ነበረባቸው እነዚህ ዛሬ ይሄንን የሚያረጉት አሜሪካ የሚኖሩ ጀርመን ሆላንድ ያሉ ኢሳት ሬዲዮ ላይ የሚሰሩ ናቸው የሰው መብት ተንከባካቢ ነን ባዮች ናቸው ይሄንን የሚጽፉም ሆነ የሚያራግቡት እነዚህ ናቸው እነዚህ ሰዎች እባካችሁን ድሮ ምንልክ በወቅቱ ማይም ነበረ የተማረ አይደለም ገንዘብ ፈላጊ ሊሆን ይችላል ጉራ ፈላጊ ሊሆን ይችላልና ኦሮሞን ገለዋል ካሁን በኋላ ይቅርታ ይሄ አይደገምም እኛ ደግሞ እንደዚህ አይነት አንድ ሰው አንድ ድምጽ እንድኖረው ኢትዮጵያ በጋራ ትኑርልን ብሎ ኦሮሞን እንደማግባባት ይልቅ እናታችሁን አሁንም ምንልክ ብሎ ሁሉም አይታችኋል የምንልክን ፎቶ ለብሶ ነው ሲዞር የሚውለው ከተማ ውስጥ የምንልክን ፎቶ ጭንቅላቱ ላይ ጠምጥሞ የሚሄድ ሰው እጄ አይጨብጥም በምንም ታምር የምንልክን ፎቶ ለብሳ የምትሄድ ልጄ አገባትም ይሞታል እንጂ ሴት ጥፋ ከምድር ላይ እና እንደዚህ አይነት ነው ሲተት እኮ ኦሮሞ መፈጸም ይችላል ኦሮሞ ለፈጸው ሲተት አሁን ስለ ዳውድ ብሳ ኤግዛምፕል ያነሳውት እኮ ባካችሁን የትግራይ ልጆችም ወንጀል ቢፈጽሙ እነዚህ ሰዎች ለህዝባቸው የማያስቡ ሰዎች ናቸው ኦሮሞ እንደዚህ ማድረግ አልነበረባቸውም ኦሮሞ ምስኪን ህዝብ ለመቶ ዓመታት የተገዛውን የወያኔ ልጆች ሊያስቡ ይገባ ነበር ኦሮሞን ማጥቃት አልነበረባቸው ግን ሆኖም ቢሆን እኛ ባለቤት ብንሆን የትግራይ ላይ በቀል ማሳየት የለብንም ነው ያለው እኔ ግን ከሱ አልጠበቅኩም ነበር ምክንያቱም አይናይሉ ሻውል 30,000 ገጀራ ነበር ትግሬን ለመቆራረጥ በቅንጅት ጊዜ የተገዛው በከኮቶቤ 30,000 ገጀራ ያኔ ተጨንቆ ኦፒዲዎችን ጠርቶ እኔን በቢሮአቸው አነጋግሮኝ ነበር ገጀራዎቹ ምን እናረጋለን ብሎ እኔ በቀላል ተዝናንቼ ነው ነገርኳቸው መልሱን ምን እንደምናረግ ስለዚህ የት እንዳሉ የማያውቁ ሰዎች ናቸው የትግራይ ልጆችንም መጨረስ ህዝብን መጨረስ እንደ ህዝብ መጨረስ የለም መለስ እንደመለስ በቀጣት አለበት እንጂ የትግራይ ህዝብ ላይ በቀል ማድረግ የለብንም የምንልክ ሐውልት ይኑርልኝ የሚለው አንዳርጋቸው የመለስ ሐውልት ግድ ካልፈረሰ እያለ ነው ልብ አድርጉ የመለስ ሐውልት ከፈረሰ የምንልክ ሐውልት የሚኖርበት ምንም ምክንያት የለም እንዳው ወያኔዎች ጅሎች ናቸው ለአንዳርጋቸው አንተ እኛን ከማፍረስ በፊት የምንልክን አፍርሰንልሃል ማለት ነበረባቸው የምንልክ ማፍረሱ ካልቀረ መለስ ማፍረሱ ካልቀረ ቶሎ እነሱ የምንልክን አፍርሶ እኩል መሆን መቻል ነበረባቸው ጊዜ ሳይመሽ ሁለተኛ እኔ በአማራ ላይ ያነጣጠረው የተናገርኩት ነገር የለም ካሁኑ ውሸታቸውን ማረጋገጥም ኦሮሞ ዘመዶች አማራ ምስኪን ነው የኦሮሞ ያህል ጫማ የለውም አማራ አትበሉ ይሄ የዘር አይደለም የምንልክ የግሩፕ አይነት ነው ምንድነው የሚባለው ቡድን ውስጥ የምንጠቀምበት ነገር አለ የመደብ የምንልክ ወታደሮች ልጆች የምንልክ
የስርዓት ተጠቃሚ የነበሩ የሚኒልክ ክላስ እንጂ አማራ አይደለም የመንዜ ሰው በሰንሰለት ራሱን ያሰረ ተራራ ላይ የሚቆፍር ነው ይሄ ላይ እኔ ዘመቻ ያናጣጠረ አላ እኔ መላረኩም የኦሮሞ ልጅ አረግ የአማራ ህዝብ ምስኪን የኛ ዘመድ ነው አብረን የኖር አብረን ተጋባን ህዝብ ነው ነገር ግን ይሄ ጋብቻ የሚባለው ነገር በጣም ጠልቻለሁ ካሁን በኋላ ኦሮሞ ሌላ ብሔረሰብም እንዲያገባ አልፈቅድለትም አንዴ ሲነሳ ተጋብተናል ይላሉ ብንጋባ ኖሮ አይሁንም ነበር ውሸት ነው ፌክ ነው ፌክ ጋብቻ እንዳውም ለመገደላችን አንዱ ምክንያት ነው ጉድፈቻ ለመሞታችን አንዱ ምክንያት ነው የኦሮሞ ህዝብ የሰራብን መጥፎ ባህል ውስጥ ጉድፈቻ አንዱ መጥፋት የነበረበት ነው ዛሬ ኦፒዲዮ ውስጥ ገብቶ የሚጨፍሩት ኦሮሚያ በወተትና በጤፍ ያሳደገቻቸው ናቸው ዛሬ እኛን እየገደሉ ያሉት ንጹህ የትግሬ ልጆች አይደሉም እውነቱን ልንገራችሁ በኦሮሚያ ውስጥ ያደጉ የነፍጠኛ ልጆች ናቸው ዛሬ ኦፒዲዮ ላይ ትልቅ ዘመቻ ያደረጉት ያሉት አባዱላንና አለማዮ ቶምሳን መርዝ ያበሉት አለማዮ ቶምሳን መርዝ አብልቶ አባዱላን ከስልጣን የፈነገሉት እዛ ውስጥ የተሰገሰጉ የነፍጠኛ ልጆች ናቸው ኦፒዲዮ ደግሞ ይሄንን ተጠንቀቁ ብለን ሺህ ጊዜ ተነግሮታል አባዱላ ሺህ ጊዜ ተነግሮታል አንተ ስራ አለ ናለሙ ስሜ እነይገል ስማቸውን ጠርተን ስማቸውን ጠርተን ምን ይሰራል ንቀለው አለሙ ስሜን ንቀለው ፖሊስ ኮሚሽነሩን ንቀለው እነዚህ የነፍጠኛ ልጆች ናቸው ተብሎ ተነግሯቸዋል እምቢ ያሉና አለማዮ ቶምሳ መጨረሻ ይጠፋሉ እነሱም እንደ ኃይለ ፊዳ ይጠፋሉ ቶሎ ካልደረስንላቸው እኔ እንዳውም ከኦነግ ይበልጥ አደጋ ላይ የሚወርቁት ኦፒዲዮዎች ናቸው ቶሎ ቤታቸውን ማጽዳት ካልቻሉ አይ ሆፕ እና አባዱላ እጅ የሚሰጡ አይመስለኝም አይ ሆፕ አንድነታቸውን እንደሚያጠናክሩ እርግጠኛ ነኝና አለማዮ ቶምሳ ጉቦ በምናምን ከህዝብ ጋር ያልተበራረዙ ናቸው እና የኦሮሞ ልጆች ላይ ኦሮሞ ልጆችን ማሰር የዩኒቨርሲቲ ተማሪዎችን ማሰቃየት ትቶ እዛ ውስጣቸው ያሉትን ሰዎች ቢፈትሹ ይሻላቸዋል ስለዚህ እኛ አማራ ላይ አናነጣጥሮም የነፍጠኛ ልጆች ኦሮሚያ በተለይ ኦሮሚያ ውስጥ የነበሩ ናቸው የኛ ጠላት ኦፒዲዮ ውስጥም እነሱ ናቸው አለሙ ስሜ ለምሳሌ ከወራሪ አርባ ጉጉ ሰው ነው አርባ ጉጉ ውስጥ ያለው የነፍጠኛ ልጅ ነው እሱ ነው የኦፒዲዮ ኦሮሚያን በሙሉ የሸጠው ለጅቡቲ ፕሬዝዳንት ለኡባሳንጆ ለናይጄሪያው ፕሬዝዳንት ለሱዳኑ ፕሬዝዳንት የኦሮሚያ መሬት ሙሉ በሙሉ የሸጠው አለሙ ስሜ የሚባል ብቻ ነው የኦሮሚያ ኢንቨስት ቢሮ ኃላፊ እሺ ጊዜ ተነግሮታልና አባዱላ ተው ጁነዲ ሳዶ ጁነዲ በእንትን የሚያስብ ሰው ነው በእግሩ የሚያስብ አይነት ኦሮሞነት የሌለ ሰው አትሊስት ሌሎች ኦፒዲዎች አንድ መሆን ነበረባቸው ኦኤልኤፍ የምናገረው ሬዲዮ መስማት አልፈለጉም እኛ የምንጽፈው አነቡ ስለዚህ እኛ በአማራ ላይ ሳይሆን በሚኒሊክ ኢሊት ልጆች ላይ ነው የምንናገረው የጋራ መድረክ አይኖርንም ላልካችሁ ጥያቄ መድረክማ ተፈልጎ ነው እኔ ምስትሬል ልናገር እኔ ነጮ ባቲ ላይ ቂም ይዤ ነበር አው አንድ እንሆናለን ኦዴፍን ኢዲኤፍ አድርገን አንድ እንሆናለን ኢትዮጵያን መምራት እንችላለን ኢትዮጵያ ህዝብ ጋር አንድ ሆነን መስራት እኔ ቂም ይዤ አድሚን ማይክ እየነጠቁ አስቸገሩ ግርግሮ የሚባለው ሰውዬ አድሚን የላችሁም ግርግሮ አትዝለል ማይክን አትዝለል ዶክተር ጅጊ ራቡቴ አለ ዶክተር ጅጊ ጅርታ ዶክተር ጌታቸው ጅጊ ጅርታ ራቡቴ ዶክተር ጌታቸው ጅጊ ጅርታ ኦኬ አለ አይደለ በቃ ማይክ ያዝ አንድ ሰጠኝ ማይክ ጨርስና ቀጥላችሁ ወርቅቱ
ትሩ ዲሞክራሲና ኢዞፕ አጭር አንዳንድ ጥያቄ ብቻ ከዛ በኋላ እንጨርሳለን ቀጥላችሁ ልክ እሱ ሲጨርስ አለቀ ማህለት ቱሌት ቅድም አመለጣችሁ ወርቅቱ ቲዲ ትሩ ዲሞክራሲና ኢዞፕ ሌሎቻችሁን አውቄ ነው ተጫንኳችሁ የሚኒሊክ ተቃዋሚዎች ግን ሌላ እንግዳ አለን በኋላ ጠይቃላችሁ እንግዳ ሌላ አለ ታንኪዩ ዶክተር ጌታቸው ቀበል ኦኬ እሺ የመጨረሻው ነበር ይሰማል የጋራ መድረክ እንዴት ይገኛል የሚል ነው ስለ አማራው ጨርሻለሁ እርግጠኛ ነኝ እኔ በአማራ ላይ አንድም የሚያነጣጥር የኦሮሞ ልጅ የለም አንድም የጋራ መድረክ እንዴት ነው የሚለው እዛ ላይ ነበር ያቆምኩት እኔ በኦሮሞ ልጆች ላይ ቅሬታ ነበረኝ አንድ መድረክ ሁሉም ሰዎች ጋር እናውራ ሲሉ ማለት ነው እና ይሄ ከሁሉም ሰዎች ጋር እንዴት ምን አምናችሁ ነው የሚል ቅሬታ ነበረኝ እኔ አሁን ግን ያ ቅሬታ ሱፍቲ ያገኘ አልናገርም እነዛም አመኑ ሁሉም አመነ ተውት ባገኙት መድረክ ኦሮሞን ያገለሉ ከሁሉም ሚዲያ ላይ ኦሮሞ ላይ እየዘመቱ የሚል ነበር እና እኔስ አንዱ ስለ ብርጋዴር ጀነራል ከማል ገልቹ እየጻፈልኝ ነው hero for ever for all Ethiopian national okay ይሁን እንደዛ አይነት መድረክ መሰለኝ ያም ብዙ አይሄድም ከማልም የኛ ነው የኛ ልጅ ነው ልክ እንደው ቪዲዮ ይመጣል ይመለሳል ኦፓኔ ስር ነው ያለው ዶክተር ጌታቸውን ማይክ ይራቡ የረፍጠተን ተፈካቱ ማይክ ይሰማል ወገኖች የኦሮሞ ልጆች እንደዚህ የሚኒሊክ ናፋቂዎች ለዚራክ የበገነጋ ንፍተ ዶክተር ጌታቸው ባየ ገለቶሚ አኒጋፊን ቀቡ ኖ ጆሌን ኦሮሞ ዱበርቲን ኦሮሞ እየሲቄን አበቻ ደምና እየሲቄን እናቋቁም ነው የምንሄደው ዶክተር ጌታቸው በዚህ ላይ እናንተም እንድታግዙን ምስኪን የጎጃም ሴቶች ምስኪን የጎጃም እህቶቻችን ምስኪን የትግራይ እህቶቻችን የደቡብ ጨምረን እየሲቄን ነው የምናቆመው ከኛ ላይ ነው ጡት የተቆረጠው ዛሬም ጡታችን እያለቀሰ ነው ያለው ያ አዋድ ትክክል ለምለው መልስ ዜናዊ ደግሞ ኦሮሚያ ምድር ላይ ነው የተኛው ማንንም ሰው የሱን ሬሳ አውጥቶ አይጥልም ሚኒሊክ ናፋቂዎች ካላችሁ ታነቁ አመሰግናለሁ አመሰግናለሁ ሰማለሁ ወይ በጣም እኔ አጠር ያለ ጥያቄ ነው ያለኝ ግሬት ኦሮሚያ አትጫንብን ይሄ እነዚህ እኛ የሚባል ነገር የለም እኔ ዶክተር ጌታቸውን ዛሬ ነው በደንብ የሰማሁትና ጥያቄ ለመጠየቅ እፈልጋለሁ በተለይ ዶክተር ጌታቸው አንዳንድ ነገር አንስታል አሁን ቅድም መጀመሪያ ላይ ያነሳው ማለት ነው እነዚህ የፊውዳል አስተሳሰብ ያላቸው ሰዎች ዛሬም የነገስታትን ታሪክ ኢትዮጵያ ውስጥ መመለስ የሚፈልጉት ዘር የላቸውም ብለዋል በጣም የሚገርመኝ ነገር እኔ ቅድም አንድ ነገር ነው ያነሳው በተለይ የሶሺዮ ዳይናሚክሱን ያልገባቸው ስለሆኑ ማለት ነው በብዛት እነዚህ ሰዎች ኦሮሞ ውስጥ ያደጉ ናቸው በተለይ የኦሮሞን ህዝብ እንደ ሰይጣን እንደ ጭራቅ አማራን እንደሚበላ አንገት እንደሚቆርጥ እንደሚገል ለመሳል ጥረት ያደርጋሉ እነዚህ ሰዎች እኔ የተረዳሁት አርሲ ያደጉ ባሌ ያደጉ ጅማ ያደጉ ሰዎች ናቸው እንደው ይሄንን ተረድታችኋል ወይ
እንደው ይሄንን ከተረዳችሁ እንደ ኮሚኒቲ እነዚህ ሰዎች ምናልባት የፊውዳል ልጆች ይሆናሉ በጪሰኛ ዘመን በ60ዎቹ ያሉ ሰዎች ዛሬ ያ ያጼዎቹ ስርዓት የሚመጣ የሚመስላቸው ያ ጪሰኛው ኩራዝ ይዞ ምግብ አባቶቻቸውን የሚበላ ያጼዎቹ በ1966 የሞተው ደግሞ የሚመጣ የሚመስላቸው ሰዎች አሉ ስለዚህ እነዚህ ሰዎች ሀገራችን ውስጥ ጄኖሳይድ እንዳያመጡ ዛሬ የኦሮሞን ህዝብ ወደ ጎን እንዳይገፉ ምን መደረግ አለበት ብሎ ያምናሉ ሁለተኛው ቅድም ያነሱት ነው እነ አየናቸው አንዳርጋቸው ጽጌ የኦሮሞን ህዝብ እንደምናምን እንደ እቃ ማለት ነው የሆነ እንደሚነዳ ዛሬም የኦሮሞ ህዝብ ስለማንነቱ እንደማያውቅ የኦሮሞን ዳይናሚክስ አልተረዱትምና እነሱ ዛሬም እየፈለጉ ያሉት ጎበናዎችን ነው ዛሬም የተወሰነ ኦሮሞ ፍለፊት አስቀምጦ የኦሮሞ ህዝብ ላይ ለመንገስ እንችላለን ብሎ ነው የሚያምኑት አንተ እንደምታምነው ያምኑ የህዝቦች እኩልነት እዛች ሀገር ውስጥ ዲተርሚን በመሆን በዜጎች እኩልነት ኦሮሞ ህዝብ እንደ ህዝብ ራሱ በፈለገው መገዛት አለበት ብለው ሳይሆን የሚያምኑት ዛሬም ጎበናን ይዘን ፍለፊት እንመጣለን ብለው ነው የሚያምኑት ከዚህ አይነት እንትኑ ኮንፊውዥን እንዲወጡ እኔ የማስበው ከኦሮሞ ህዝብ ትግል ውጪ የትም አይደርሱም እነዚህ ሰዎች ያውቃሉ የትም እንደማይደርሱ አንድ እርምጃ እንደማይራመዱ ስለዚህ ይሄንን ነገር እንዴት ነው የተረዱት ይሄ ነው በተለይ ብዙዎቻችን ስኬር የሚያደርገን ምክንያቱም ዛሬ እነዚህ ሰዎች የሶሳይቲያችን ዳይናሚክስ በተለይ የያንግ ጄኔሬሽኑን አንደርስታንዲንግ አልገባቸውም በኦልድ ስኩል ነው ያለው ስለዚህ ይሄ በተለይ ሚኒሊክን ማሞገሱ እምዬ ሚኒሊክ ብሎ መምጣቱ አሁንም ያለው በዛ ስም የኦሮሞ ህዝብ ላይ እንክሳለን ብለው ነው የሚያስቡት ያቺ ሀገር ኤግዚስት እንድታደርግ ምን መደረግ አለበት ብሎ ያምናሉ እኔ በብዙ ሰዎች ጋር ስለተገናኙ እንደው ከኤክስፒሪየንስ ምንድነው ምላሻቸው እንደዚህ ኦልድ ስኩል አሁንም ማለት ነው አስተሳሰባቸው ድሮ እንደቆሙ ስታክ አድርጓል ያለ ኦሮሞ ህዝብ ኢትዮጵያን እናቆማለን ብሎ የሚያስብ ጅል ለኔ እዛች ሀገር ውስጥ መሪ ይሆናል ብዬ አላስብም ስለዚህ እንዴት ነው ጎበናን እየፈለጉ ነው ጎበናን ማግኘት ይችላሉ ወይ ነው የኦሮሞ ማህበረሰብ ውስጥ ዛሬ እሱን ፍለፊት አቆመው እነሱ ለመንገስ ይችላሉ ወይ ነው እኛ ስንፈቅዳለን ወይ ነው ይሄንን እስቲ ጠለቅ ብለ ቅድም በጣም ነው አንጀቴን የበላይ ማንነት የላቸውም ዘር የላቸውም ብለ ስትል እውነትም ነው ዘር የላቸው እነዚህ ሰዎች እኛ መሐከል ነው ያደጉት የአማራን ህዝብ እንደምንበላ ቀቅለን እንደምንበላ አንጀታቸውን እንደምናር ከኦሮሚያ ውስጥ ነቃቅለን እንደምናወጣ ነሚነግሩ አብሮን አድገው አብሮን ኖረው ብዙ የማህበረሰባችንን ማንነት ፐርሰናሊቲ እያወቁ ያንን ነው ሊለፈልፉ የሚችሉትና እንደው እንዴት ነው የሚያስቡት ብዬ እንደው የርሶን ፕሮስፔክቲቭ ለመስማት ነው አመሰግናለሁ ዶክተር ጌታቸው አንድ ጊዜ ተውና እኛ ምን እኔ ልናገር አንድ ጊዜ ፕሊዝ ቀስ በሉ ማን ነው ኦዳሮባ ስለ ስንጀርጀርቴ በር እትፉፍቱ ይቀጥላል እንግዶች አሉ ጥያቄ አልክም ጥያቄያችሁን ይዙ ኢዞፔና ሲዳማ ኪንግደም ማነች ወርቅቱ አልጠየቀችም ኢዞፔ አንድ ጥያቄ አሳጥሩ እንደ ትሩ ዲሞክራሲ አታስረዝሙ ፕሊዝ ኢዞፔና ሲዳማ ኪንግደም አጭራጭር ሁለት ጥያቄ ከዛ በኋላ እንጨርሳለን ሌሎቻችሁ የሚቀጥሉት እንግዶች አሉ በኋላ ተጠይቃላችሁ ዘሴም ቶፒኩ ያው ነው ምንም ችግር የለም ኢልመለም ይፈመኑ ይወንንጀቱ ቱርሱን ደንደሱ ጀርጀርታ አኮረካኒ ድርቀማ ይወጣ የመለ ሁለታችሁ ያዙ ኦኬ በጣም አመሰግናለሁ ድምጽ የሚሰማ ከሆነ አንዳንድ ጻፉልኝ እኔ አጥር ያለች ጥያቄ ናት የምትኖረኝ የተከበሩ ዶክተር ጌታቸው ጅጊ የኔ ጥያቄ ምንድነው እንደሚታወቀው መጠነ ሰፊው የኢትዮጵያ ታሪክ ሀገሪቱን ከአንድ ሃይማኖት እና ከአንድ ብሔረሰብ ጋር ብቻ
አቆራኝቶ ያቀርባል ሌሎች ሃይማኖቶችና ሌሎች ብሔረሰቦች ራሳችንን በዚህ በኢትዮጵያ ታሪክ ውስጥ ማየት አልቻለም ይሄንን ለማስተካከል ምን መደረግ አለበት ይላሉ አመሰግናለሁ እሺ አመሰግናለሁ ከሲዳማ ጥያቄ ልጀምር ከታች ወደ ላይ አመሰግናለሁ ጥያቄ ነው እኛ ኢትዮጵያ ውስጥ ራሳችን አልቻለም ማየት አልቻለም የኛ የኦሮሞ ህዝብ ጥያቄ የሲዳማ ህዝብ ጥያቄ የወላይታ ህዝብ ጥያቄ የአፋር ህዝብ ጥያቄ የሶማሊያ ህዝብ ጥያቄ ራሳችንን ፈልገን አጣን በታሪኩ ውስጥ የለንም ስለ ኦርቶዶክስ ቸርች ስለ ምኒልክ ጀግንነት ስለ ምኒልክ ደግነት ስለ ቴዎድሮስ ጀግንነት ብቻ ነበር ያወሩት ይሄ ነው ማንነትን በሁማን ራይት እንትን ላይ የሰው ማንነት ራሱ መደበቅ ወንጀል ነው ይላል ሰው ከቦታው እንዲፈናቀል ወይም እንዲሸጥ ማድረግ ወንጀል ነው ይላል የሰውን ሃይማኖት የሰውን ባህል ማጥፋት ወንጀል ነው ይላል ይነሱም እያንዳንዱ ብሔረሰብ ኢትዮጵያ ውስጥ ያለው የራሱ ባህል አለው የራሱ ቋንቋ አለው የራሱ ማንነት አለው የራሱ የሚኖርበት ቦታ አለው ዛሬ ግን ይሄ ሁሉ ብሔረሰብ ሲፈለግ የሚፈናቀል ሲፈለግ የሚሸጥ በሌሎቹ ሲሸጥ ነበር አሁንም እኮ አልተሻለም ሲፈናቀል ታያለ ስለዚህ ራሳችንን ፈልገን እንድናገኝ የምናደርገው ጭቁኑ ህዝብ የተቸገርነው ህዝቦች ስንገናኝና አብረን ስናወራ ነው ዛሬ ዶክተር ሲድኒ አንዱ ሲጽፍ ያለው የተሸጡ ልጆቻችን የሲዳማ ልጆችም አሉ የወላይታ ልጆችም አሉ ታሪካቸው የጠፋውን የሲዳማ መሪዎችን የወላይታ መሪዎችንም ታሪክ ፈልገን መጥፎ እንኳን ቢሆን የጦና ታሪክ እዛ ውስጥ መኖር ነበረበት ስንት የሲዳማ ህዝብ ስንት የወላይታ ህዝብ ስንት የማጂ ህዝብ እንዳለቀ በዛ ታሪክ ውስጥ መገኘት ነበረበት ስለዚህ በኢትዮጵያ ውስጥ ሁሉም ብሔረሰቦች ራሳቸውን የሚያነቡበት ራሳቸውን የሚረዱበት መኖር አለበት የኦሮሞ ህዝብ ይሄንን ነው የሚፈልገው የኦሮሞ ህዝብ እውነት ለመናገር ችግሮች ስላሳለፈ ሁሉንም ነገር ስላየን በእኛ ላይ የተደረገው ነገር በሲዳማ ህዝብ ላይ በወላይታ ህዝብ ላይ በትግራይ ህዝብ ላይ በአማራ ህዝብ ላይ እንዲደረግ አንፈቅድም ማንንም ከኛ ውስጥ ከኦሮሞ ልጆች አንዱ ዲክታተር ሆኖ እነዚህን ህዝቦች የትግራይ ልጆች የአማራ ልጆች አይበድልም እንዳስቀመጥነው እናወርዳለን በድምጻችን ለሲዳማ ህዝብን ሲዳማን ህዝብ የሚበድል ኦሮሞ አናኖረውም ጊዜ አንሰጠውም ስለዚህ የጋራ ኢንስቲትዩሽን እናቋቁማለን ሲዳማ የጋራ ኢንስቲትዩሽን የአማራ ኢንስቲትዩሽን የአማራ ቸርች የአማራ ሚኒሊክን ሳይሆን የጋራ ሁሉም የምንመካከርበት የሲዳማ ታሪክ የሚታይበት የሶማሌ ታሪክ የሚጠናበት እንደ ኢንሳይክሎፒዲያ የኢትዮጵያ ብሔረሰቦች በትክክል የሚታወቅበት እንደ መለስ ዜናዊም የብሔረሰቦች ተብሎ በአመት አንድ ጊዜ ተዘፍኖ የሚቀር አይደለም ወይ ደግሞ የ45 ብሔረሰቦች ቋንቋ ተጨፍልቆ በአባይ ፀሐይ በአንድ ጊዜ የሚጻፍም አይደለም የከፍቾም መጻፍ አለበት የሲዳማም መጻፍ አለበት እንደዚህ ነው ፍትህ ሊኖር ይገባል ለሐረሪ የተሰጠው መብት ለሲዳማ ሊነፈግ አይችልም በኦሮሞ ታሪክ ለሐረሪ ለ100 ለ50 ለማይሞላው ለሐረሪ መብት ሙሉ መብት ተሰጥቶ የኦሮሞ ህዝብ ምርቃት ተሰጥቷቸው ምርቃት ሲዳማ አዳምጠኝ ለሐረሪ መብት ተሰጥቶ ክልል ተወስኖለት ኦሮሞን ህዝብ ደግሞ ወረዳዎችን ለሐረሪ ጊፍት ተሰጥቶ እነዚህን እንደዚህ አይነት
ይሄም አይነት ፌክ ፌዴሬሽን አይደለም እውነተኛ ፌዴሬሽን ብቻ ሳይሆን why not confederation የሲዳማ መብት የማያስከር የኦሮሞ መብትና መንግስት አይኖርም የቤኒሻንጉልን መብት የሚነካ የኦሮሞ መንግስት አይኖርም ይሄንን ሌንጮለታ ብዙ ጊዜ ሲናገር ይሰማለሁ እነዚህ ግን አንድም ቀን እንደዚህ ደፍሮ አይናገሩ እነሱ የሚሰማቸው ኦርቶዶክስ ቤተክርስቲያን አረንጓዴ ቢጫ ቀይ የሚኒሊክ ፎቶግራፍ ማድረግ ብቻ ነው ይሄ ኢትዮጵያን አንድ አያደርግም ይሄ ለድርድር አያቀርብም ምንም አታውቁም እርኩሳኖች ናቸው ደደቦች ናቸው እኛንን የምናውቅላችሁ እያሉ ኢትዮጵያ የለችም ለኦሮሞ የማትሆን ለሲዳማ የማትሆን ወላይታን የምትንቅ ከፍቾንና ዶርዜውን የማትፈልግ ኢትዮጵያ ልትኖር አይገባም ኢትዮጵያ ያለ ህዝቧ አገር አይደለችም ህዝብን የማታከብር አገር አይደለችም ህዝብን የምትገል አገር ሲዳማን ህዝብ የምትጨፈጭፍ በከተማቸው ላይ ዛሬም የጋምቤላን ህዝብ በገዛ ሀገራቸው በዛው በምስኪን በሚኖሩበት የጋምቤላን ህዝብ የምትፈጅ ኢትዮጵያ ልትኖር አይገባም እውነቴን ነው ምስኪን እንደ ጋምቤላ ምንም የሌለው እነዚህ የይዋን ህዝብ ፈጅተን ኢትዮጵያ ልትኖር አይገባም ለምን በቀበሌ አትበጣጠስም ኢትዮጵያ ህዝቧን ስታከብር ነው ክብር የምታገኘው እኔን ማክበር አለባት የኦሮሞን ህዝብ ሳታከብር በአማርኛ ዝፈኑ አንድ አማርኛ አንድ ባንዲራ አንድ ቋንቋ ይያል አይሆንም አንታለልም ካሁን በኋላ ይሄ ቤት የሁሉም ብሔረሰቦች መሰረት መሆኑ ነው በቅርብ ጊዜ የሁሉም ብሔረሰቦችን የሚያካትት ጥሪ በኦሮሞ ልጆች ይጠራል በቅርቡ ሁሉም የኦሮሞ ልጆች አንድ ድምጽ ተናግሮ የሲዳማን ህዝብ ጠርቶ የወላይታውን የሸኮውንም የቤኒሻንጉልን ጠርቶ ወደፊት እንጓዛለን ለዚህ ወያኔ ላይ ጥይት አስፈልግም እኛ አንድ ከሆን ለወያኔ ጥይት አስፈልግም የትግራይ ህዝብም ገጀራ እንገዛለትም በድምጻችን ብቻ ማንሳት እንችላለን አንድ እንዳንሆን ያደረጉ ያሉን እነዚህ የሚኒሊክ ናፋቂዎችን ጊዜ ልንሰጣቸው ይገባል እኛ ከብሔረሰቦች ተጨቁነናል ተበድለናል ምኒልክም ማየት አንፈልግም የምንል አንድ መሆን አለብን አንድ ሳይሆን የኦሮሞ ልጆች የኦሮሞ ፓርቲዎች አንድ ሳይሆኑ ደግሞ ሌላውን አንድ ማድረግ አይችሉም አንድ እንሆናለን እርግጠኛ ነን አንድም ነን ልዩነታችን በጣም ጥቂት ነው ቶሎ እንሮጥና ቀስ ብለን እንሄዳለን የሚል አይነት ነው ግደል ለማይዘው ኦፒዲዮ የኛ ነው እንዳውም ጥሩ ኃይል ያለን ኦፒዲዮ ነው አትጨነቁ ስለ ኦፒዲዮን የሚጠላው የሚኒሊክ ናፋቂዎች ብቻ ናቸው ከመሬታቸው የተፈናቀሉ ኦፒዲዮን የሚጠሉት እነሱ ብቻ ናቸው ምክንያቱም ኦፒዲዮ ባይኖር ኖሮ ኦሮምኛ ይጠፋ ነበር እነሱ ፍላጎታቸው ነው ኦሮሚያ የምትባል አትኖርም ነበር ስለዚህ እኔ ኦፒዲዮ ላይ ጥይት አልተኩስም እኔ ብራኑ ነጋን አግዤ መቼም አለማየሁ ቶምሳና አባዱላን አልገልም ይሄንን ማረጋገጫ ይሰጣለሁ አባዱላን እዚህ ጥሩና አነጋግሩት እኔ ንጹህ ነው አባዱላ በሚኒሊክ የተፈናቀለ ወደ አርሲ የሸሸ ንጹህ ኦሮሞ ነው ንጹህ እኔ 100% አምናለሁ ንጹህ ኦሮሞ የሚኒሊክ ሰዎች ናቸው የገፈተሯቸው እነ ሽፈራ ጃርሶ እነ ጫላ ወርዶፋ እነ ጣፋት ሁሉ አርሲ ሄዱ እንጂ የሰላሌ ልጆች ንጹህ ኦሮሞዎች ናቸው ስለዚህ ጠላታችን የጋራ ጠላት ሚኒሊክ ነው ጠላታችን የሚኒሊክን ስርዓት ለመመለስ የሚፈልጉ ሰዎች ናቸው እንጂ የኔ ጠላት ኦፒዲዮ አይደለም ኦፒዲዮም ኦኤልኤፍም ዋፊዶም ሁሉም ካሁን ባላ አንድ ነን እሷ ብቻ አይደለም የሲዳማ ህዝብ ጋር አንድ ነን የወላይታ ህዝብ ጋር አንድ ነን የአማራ ህዝብም ለነጻነት ክብራችንን ለሚጠብቅ የአማራና የትግሬ ከኛ ጋር ይሰለፋሉ ጉበኞችን ዘራፊዎችን የማይፈልግ የትግሬ ልጅ ከኦሮሞ ህዝብ ጋር መቆም አለበት
ደም እንዳይፈስ የሚፈልግ ንጹህ ሰው ከኦሮሞ ጋር መቆም ያለበት። እኛ በከባንድራውም ችግር የለንም። ከኢትዮጵያን ለማፍረስ አንድም ዓላማ የለንም። የኢትዮጵያ ባለቤት እኛ ነን። ይሄ ሊታወቅ ይገባል። ብሔረሰቦች ጭቁኖች እንደኛ የታረዱ የማጂ ሰዎችን ልናባርር አይደለም ልናጠፋ። የየም ብሔረሰብን የሲዳማን ህዝብ ልናባርር እቅድ የለንም። ይሄንን ነው እነሱ እኛን እንደ ጭራቅ አድርጎ ነው የሚናገሩት። ቅድም የጠየቀው ትሩ ዲሞክራሲ እኛን እንደ ጭራቅ አድርጎ ሲነግሩን ነበር። እኔ ኤርትራኖች ደግ መሆናቸውን አስመራ ከደረስኩ በኋላ ነበር ያወቅኩት። እኔ ኢትዮጵያ ውስጥ በነበርኩ ጊዜ ኤርትራኖች ሰውን የሚገሉ ሰውን የሚበሉ ጭራቅ ነበር የሚመስሉኝ። እዛ ሲሄድ ግን ሰውን ማብላት የሚፈልጉ ቡና አንድ ጊዜ ሳይሆን ካልጠጣ ሁለተኛ የሚያፈሉ ጠገብኩ ካላልክ ያላቸውን የሚያካፍሉ ንጹህ ጥሩ ዜጋ ናቸው ኤርትራ ሰዎች፣ የህዋ ህዝብ ናቸው። ስለ እኛንም እንደዚህ ለደቡብ ህዝቦች ኦሮሞን እንደ ጭራቅ አድርጎ ሰውን የምንፈጅ አድርጎ ነው የሚነግሯቸው። እኛ ግን ሰውን አንፈጅም። የሰው ደም አንፈልግም። ደማችን ፈሶ አይተናል። ጡታችን ተቆርጦ አይተናል። እጃችን ምላሳችን በህግ ተቆርጦ አይተናል። ስለዚህ የሰው ምላስ መቁረጥ አንፈልግም። የሰው አካል መቁረጥ አንፈልግም። የሰው ልጅ መሸጥ አንፈልግም። ስለደረሰብን አንፈልግም። እኛ የአማራ ህዝብ ማንነቱን እንዲያጣ አንፈልግም። ምክንያቱም እነሱ የራያና አዘቦ ማንነቱን እንዲያጣ አድርገዋል። ሃይማኖቱን ተከልክሏል። ኦሮሞነቱን እንዲክድ አድርገዋል። እኛ ግን እናደርግም። ስለዚህ እንደ ጭራቅ ልንታይ አይገባንም። ሌላው ትሩ ዲሞክራሲ የጠየቀው ትክክለኛ ምርጥ ጥያቄ ጎበናን ይዛችሁ ኢትዮጵያ መግባት ትሞክራላችሁ የሚል አንዱ ይጽፍልኛል። ጀነራል ከማል ገልቹ ከኛ ጋር ነው ይያለ አይቻልም። ለእንጮ ለታም ጎበና ይሆንላችኋል ካለ የኢትዮጵያ ህዝብ የኦሮሞ ህዝብ አይወስድም። አትሞክሩ። እኔ ጌታቸው የግንቦት 7 ምክትል ፕሬዝዳንቱኛ ኦሮሞን ህዝብ ይገዛለው ብልሻይልም የኦሮሞ ህዝብ ወንድሜ ነው የሚገለኝ። ባለቤቴ ትገለኛለች ባለቤቴ ከዚህ። ስለዚህ በኋላ አዲስ ጎበና ለመፍጠር የሚሞክሩ የፖለቲካ ድርጅቶች ተሳስታችኋል። ዶክተር ነጋሶ 3 ጊዜ ሞክሯል። አትሞክሩት። እሱንም ማንንም አይሰማውም። ደምቢዶሎ ላይ የመረጥም ብሏቸው እኔ ነኝ ያስመረጥኩት ባለፈው። ስለዚህ ዩዲኤፍ ቀርቶ ዲኤፎች እናት ሆኖ ዛቢሄድ አይመርጥም። ኦሮሞ በአንድ ቃል የኦሮሞ ህዝብ አንድ ይሆናል። በአንድ ቃል ስንፈልግ ኦፒዲዮ ምረጡ ካለ ኦፒዲዮን ይመርጣል። ስለዚህ አንዱን ሰው ወይ ጀነራል ከማል ገልቹ ወይ ነንጮ ለታ ወይ ዳውድ ኢብሳ ወይ ጌታቸውን ቢዝ እሱን ፈረስ አድርጌ ኦሮሚያ ይገባለሁ ካላችሁ ውሸት ነው። አትሞክሩ፣ አይሆንም። ሁለተኛው ቪዲዮ የለምና ይሄ እባካችሁ በእግዚአብሔር ለነዚህ ሰዎች ጋር መቆም ራሱ ወንጀለኛ ትሆናላችሁ። ከሚኒሊክ ነፋቂ ጋር ሆነ አባ ኦሮሚያ ጋር መነጋገር አትችልም። አናግርም። አቢቢ ኦሮሚያ አይችልም። ዶክተር ጌታቸው ስለዚህ ለፍን አድሚን ናሞንን ኡታሉ ላላ ፕሊስ የሚዘሉ ማን ነው? ሞሬሽ ትንሽ አናደደህ እንደ ነው ወይስ ዘሎብኝ ነው? ማይክ ዶክተር ጌታቸው አለ? ዶክተር ጌታቸው አለ? ሞሬሽ ተናደደ መሰለኝ። አትናደድ፣ ችግር የለም። ዶክተር ጌታቸው አለ? ጅርታ ያደከ ፍጠዱ ሌላ የሆነ ኮሜንት ተሰጥቶኛልና ኦሮሞ ያልሆነ ቪክቲም ከሌላ ብሔረሰብ ከኦሮሞ አይደለም ከሌላ ፍጠቴ ዶክተር ጌታቸው ፍጠቴ ቶኮ ናክን ያደከ ፍጤ
ኢንፊኔ ኦኬ ኢንፊኔ ከሌላ ብሔረሰብ ማለት ቪክቲም ነኝ ከኦሮሞ ሳይሆን ሌላ ብሔረሰብ የሚኒሊክ ቪክቲም ነበርን የግድ ጥያቄ አለኝ የሚል አንድ ሰው እንዲህ አይነት ኮሜንት መጥቷል። ኦሮሞዎች ብቻ ነው የምትሰጠው ተብዬ ተወቀስኩኝ። ለስዳማ ሰጥቻለሁ። አክቹአሊ አንድ ሰው ብቻ የለም አለ ኢትዮ ካለ በኋላ አንድ ሰው ብቻ እድል ሰጣለሁ ከሌለ ግን አልሰጥም። ሰላሙኑ ፈለክ ሰላም ይሁን ሁለት ተሰጠኝ ፈልጌ ነው ሰላም ይሁን ኦኬ ሰላም ይሁን ከስዳማ ኦኬ ከደቡብ ለሱ ብቻ ይሰጣል። ዶክተር ጌታቸው ትጨርስና ከዛ አንድ ጥያቄ ብቻ ከሰላም ይሁን ወስደን የመጨረሻ አጭር መልእክት ያለህን ሰተ እንጨርሳለን ማለት ነው። በዚህ አሁን ያለችን ጥያቄ ጨርስ የጀመርከውን መልስ ጨርስ። ኦኬ ገለቶማ ትሩ ዲሞክራሲ ነው መሰለኝ የጠየቀኝ የነጻ የአጼ ነፋቂዎች እንዳይገፉን ምን ማድረግ አለብን ያልከው ነገሩ ሰፊ ነው። ቅድም ብላም ጠይቆ ነበር አልመለስኩለትም። ማድረግ የሚገባን አንደኛው ቁጥሩ ነበር ዋንኑ ጎቹ ደንደኙ ኦሮሙማ ዴቢሰኒ ጃሩዳ ዋናማ ፓልቶክ ይረቲ ኤገለሜ ኩን አዋሳ ኦሮሞ keessatti akka ta'u gochuudha. Dhaabbileen Oromoo haala duree tokko malee tokkummaa isaanii miilaan dhaabuu qabu. Kun maaliif ennaa jettan tokkummaan ummata kibbaa fi ummata gara biraa liidii gochuudhaaf kan dandeenyu yoo Oromoon tokko ta'edha. kana booddee ሁሉምቱ ኦኬ በአማርኛ ምን ነው ይሄ ብዙም ለነሱ አስፈላጊ ስላይደለ ነው እኮ እንትን ያልኩት። በአብዛኛው ጥያቄው ኦሮሞዎች ምን ማድረግ አለባቸው ነው። ኦሮሞዎች ማድረግ ያለባቸው አንደኛ የራሳችንን አንድነት መጠበቅ ነው። የሌሎችን ብሔረሰብም ከኛ ጋር እንዲሆኑ ማድረግ ለማለት ፈልጌ ነበር። በኦሮምኛ በመልስለት ደስ ይለኝ ነበር። ይሄ ምንም የሚደበቅ ነገር የለም። አንድነታችን ተጠብቋል። እናመሰግናለን። አንድነታችን ኢትዮጵያ ውስጥ አለ። አሁን ዲያስፖራ ውስጥ ነበር ችግሩ የነበረው። ዲያስፖራ አንድ ሆኗል። ካሁን በኋላ ማንም ፓርቲ ኦሮሞን ልጅ ሊያከፋፍል አይችልም። ካሁን በኋላ በቅርብ ወራት የኦሮሞ ኮሚኒቲ ባለበት ቦታ ሁሉ ራሱን መልሶ እንደሚያጠናክርና ሌሎችን የሐዋሳ የስዳማን የወላይታን የሶማሊያን ልጆች ጠርቶ ከጎኑ እንደሚያሰልፍ እርግጠኛ ነኝ። ኢትዮጵያ ልትኖር የምትችለው የኦሮሞ ንጹህ ልጆች ያለምንም ትዕቢት ያለምን ቂም በቀለኝነት የኢትዮጵያን ህዝብ ሲያስተባብሩ ብቻ ነው። ኢትዮጵያን ማስተባበር ኃላፊነትም ሞራልም ብቃትም ያለን የኦሮሞ ልጆች ነን። ስለ ኦሮሞ ጉዳይ ያም ማለት የኦሮሞ ጥያቄ መፍትሄ እስኪ ማግኘት አለበት ነው። አብሮን ሊኖሩ የሚችሉ መብታቸው ነው። የኦሮሞን ህዝብ መብትና ማንነትን አስከብሮ ማለት የኦሮሞ ህዝብ ነው የኢትዮጵያ ባለቤት ነኝ የሚል አቋም ነው ያለኝ። ስለዚህ የኦሮሞ ነፃነት ሙሉ በሙሉ ሳይሸራረፍ የኦሮሞ ህዝብ ይገነጠላል ካለ መገንጠል መብቱ የኦሮሞ ህዝብ እነዚህ ምስኪን ህዝቦች ጋር አብረን እንኖራለን ካለ ሌሎችም የኦሮሞን ህዝብ ባህል ወግ እና ነፃነት አስከብሮ ለራሳቸው ሊኖራቸው የሚችል አንድ ድምጽ ይዞ ማብሮ መኖር ይችላሉ። እኛ የሲዳማ አባረር ምን ጊዜም አይደለም። የሲዳማ ህዝብ ላይ ቀድሞ እኛ ነን ለጥቃት ማንንም ብሔረሰብ አንሰጥም። የትግራይንም ገጀረት ጊዜና የትግራይ ህዝብ በኦሮሚያ ውስጥ ደሙ እንዲፈስ አንፈልግም።
ለዚህ ነው ቅድም አፌን ሞልቼ የትግሊቶች የመሪዎችና ኦፒዲዎች የኦሮሞ ልጅ የሚያስሩበት ጊዜ የለም። በአሁኑ ሰዓት በዩኒቨርሲቲ ውስጥ እየታሰሩ ያሉት የኦሮሞ ልጆች ናቸው። ስለዚህ ግፍ ቀማሾች በቴዎድሮስም እየተደሉ በዮሐንስም ተገሎ በሚኒሊክ ተሽጦ በኃይለ ሥላሴ ተደፍሮ ንብረታቸው ተወርሶ ሀብታቸው ተዘርፎ የኖሩት ዛሬም በወያኔ መመታት አልነበረባቸው። ያም ሆነ ግን እኛ ለበቀል ዝግጁ አይደለም። እኛ እንደ ማንዴላ ንጹህ ነገር እናመጣለን። ለዛ ደግሞ የኦሮሞ ህዝብ የማይመራው አንድም ነገር ሊሆን አይችልም። አንድም ነገር እንኳን ሸንጎ እንኳን ሽግግር መንግስት የአሜሪካ መንግስት መንጃ ፍቃድ ቆርጦ ቢሰጣችሁ ተግባራዊ አይሆንም። የኦሮሞ ህዝብ ያላከበረ ፓርቲ የኦሮሞን ህዝብ የበላይነትና የኦሮሞን ህዝብ ማጆሪቲነት የማያምን የትም አይደርስም። ኦሮሚያ ውስጥ ካሁን በኋላ ጸሎትም ለማድረግ የኦሮሞ ህዝብ ፍቃድ ይጠይቃሉ። ይሄ ነው የኦሮሞ ህዝብ ምን መሆን አለበት። በግሌ ሌላ ጊዜ ትሩ ኦሮሚያን ትሩ ዲሞክራሲን ቢያስረዳ ይሻላል። በኦሮምኛ ጀምሬልህ ነበር። ብዙ ማድረግ የምንገባቸው አሉ። እሱን በእኛ መድረክ እንነጋገራለን። ይሄ ሁሉ ያለበት ስለሆነ ኮሜንት በእኛ ያለ በየቦታ ግን ፍራት የምንችል እኛ ነን። ኮሞን ያላከበረች ኢትዮጵያ ትኖርም። ይሄ ኢብራሂም መልካም ብሏል። ሌሎችንም ይደግማሉ። አመሰግናለሁ። ኦኬ ገለቶሚ ታንክ ዩ ሰላም ይሁን ለሁላችን አለ ሰላም ይሁን አለ አለቀ አሁን ሪስፔክት አለቀ የዘንትን ጊዜ ሰላም ይሁን ለሁላችን ኦኬ አንተ አንድ ጥያቄ ከሲዳማ አንድ ጥያቄ ጠይቃለ ከዛ ዶክተር ጌታቸው አቹማን እቲ አንሲ ኤርጋ ገባባ የመጨረሻ መልእክት በዛው ቀጥለ የመጨረሻ መልእክት ታስተላልፍና በዚህ እንዘጋለን ድነግዴ ቅድም አላዳመጥክም መሰለኝ ስለ አማራው ጉዳይ ቅድም አላዳመጥክም እንጂ ዶክተር ጌታቸው አንድ እንደውም ቆንጆ አባባል ሁላችንም በመዳፋችን ላይ መጻፍ ያለብን ይነግሮናል ኒዮ ሚኒሊክ ዘር የለውም የሚል ኒዮ ሚኒሊክነት ዘር የለውም አማራ ላይ ታነጣጥራላችሁ ያልከው ነገር ሲተት መሆኑን በደንብ አርገንትን በል አላለም አላዳመጥክም ወይም ደግሞ ኋላ ነው መጣው መሰለኝ ሪስፔክት አለቀ ኦኬ በዚሁ ሰላም ይሁን ለሁላችን ያዝ ዶክተር ጌታቸው ጋፊ ዴቪስቴ ኩማን ኤርጋኬ ደበርሰታ ካልማንጀራ ገለቶማ እጅግ በጣም ደስ የሚል ስራ ነው የተሰራው ወንድማችን ዶክተር ጌታቸውን በጣም አመሰግናለሁ ባላቸው በአጭር ጊዜ ውስጥ ይሄንን ልብ የሚነካ ንግግር ስላደረጉና አይደለም በኦሮሞ ሁላ የተጨቆኑ ብሔር ብሔረሰቦችን ማይከል ያደረገች ኦሮሚያ እንደምትመሰረት ያደረጉት ንግግር ሁላችንም ቆስላችን የሚፈውስ ይመስላል እኛ በተለያዩ ጊዜያት ሰዎችን ሳንገፋ የሰውን ድንበር ሳንጥስ ድንበራችን ተጥሶ ማንነታችን ተወስዶብን ኢኮኖሚያችን ዘቅጦ አሁን የተራበ ህዝብ እስከሚፈጠር ድረስ ተደርሷል የተራበ ፖለቲካ የለውምና የተራበ ደግሞ ፖለቲካ አለው የተራበ ሰው አለቃውን ይበላል አሁን ማለት የሚፈልገው ኢንተርናሽናሊ የዲፕሎማሲ ስራ
እየተሰራ ነው ወይ? የውስጥ መረጋጋት የውስጥ ኮሄዥን ከተፈጠረ ኤክስተርናል ዲፕሎማቲክ ሪሌሽን ያስፈልጋል። ይህ በምንልበት ጊዜ ባላንሱ እኩል የሆነ ማንኛውም ብሔረሰብ በነበረበት ጊዜ ማንም ኦሮሚያን፣ ሲዳማን፣ ወላይታን፣ ሶማሌን፣ ከፋን እና ሌሎች የተጨቆኑ ብሔረሰቦችን የደፈረ ማንም አልነበረም። ከዩሮፕ ነፍጥና ዲፕሎማቲክ ፓወር ሲያገኙ ብቻ ነው ይህንን ሁሉ ያደረጉት። በዚህ አንጻር በዲፕሎማሲ በኩል እየተሰራ ያለ ስራ ምን አለ? የኛ ኮሄዥን ብቻ ሳይሆን በግሎባላይዜሽን ወቅት የዓለም አቀፊውን ኮሚዩኒቲ ታች የምናደርግበት ስራ መሰራት አለ ብዬ አስባለሁ። በዚህ ኤሪያ ያሰቡት ነገር ምን አለ? በኤሪያውም ኤክስፐርት ስለሆኑ በዚህ ኤሪያ አንዳንድ ነገሮች ቢፈነጥቁልን ደስ ይለኛል። አመሰግናለሁ። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጼ ደርሷል? ድምጼ ይሰማል? ማይክ ሰብር ነው። አድሚን በሚስቴክ ቀይ ሰጥቶ ይሆናል። ሱሬ ወዳት ሰብር ተመልሽና ቀጥይ። ሚስቴክ ሰርቶ ነው እንጂ ተራው ያንቺ ነው። አመሰግናለሁ። ማይክ ላይ ነኝ አሁን። ማይክ ላይ ነኝ። ሰማለሁ። ድምጼ ደርሷል? ኦኬ አመሰግናለሁ እድሉ ስለተሰጠኝ በቅድሚያ አመሰግናለሁኝ። እንደዚህ አይነት ሩም በመከፈቱ በጣም ደስተኛ ነኝ። ብዙዎቻችንን ደስ ብሎናል። እንዲቀጥል በዚሁ እንዲቀጥል ለምን የዛሬ 3 አመት 2 አመት በፊት እንደዚህ አይነት ሩም ተከፍቶ ከዛ በኋላ ድምጹ አልቀጠለም ጠፍቷልና እንደዛ እንዳይሆን እንድትቀጥሉበት ነው መመክራው። ያው እኛም አለንበት ከጎናችሁ እንገፋለን። እንዲህ አይነት ድምጾች መሰማት አለባቸው። እንዲህ አይነት ድምጾች መሰማት አለባቸው። ይሄን ድምጽ ነው እኛ ያጣ ነው። ያ ማለት ግን ምስኪኑን የአማራ ህዝብ ማንም ሊሰድብ ማንም በዘሩ ምንም ነገር ሊያደርገው አይገባም። ምንም ነገር ምክንያቱም ምስኪኑ የአማራ ህዝብ ከነሱ ከተጨቆኑት በላይ የተጨቆነ ህዝብ ነው። እዚህ የሚነገረውን ነገር በሌላ ሩሞች ውስጥ ያስገቡ ሲያዳምጡ አይቻለውና ምንናገረውን ነገር ልንጠነቀቅ ይገባል። ነፍጠኛ ቢባል ይሻላል። እንደው አማራን ቢቀር እንደው ነፍጠኛ ማለት በግድ መሳሪያ ይዞ የሚገል ማለት ነው፣ የሚጨርስ የሚጨፈጭፍ። እንደዛ አይነት ተነጥሎ ተለይቶ መታየት አለበት እንጂ አማራን እየሰደቡ ነው አማራን እንዲህ ያደረጉ ነው ተብሎ ሌላ ቦታ ላይ ከበሮ ይመታል ምንም አይደለም። እና ስንናገር ትንሽ ጥንቃቄ እየተደረገ ቢሆን ጥሩ ነው እኔ የምለው። የኔ ጥያቄ ዶክተር ምንድነው የኔ ጥያቄ ያለኝ የወሎ ህዝብ አማራ ነው፣ ስለዚህ ከአማራው ጋር ተመድቦ ነው መሆን ያለበት አማራ ኦሮሞ አይደለም ብሎ የሚባል ነገር አለ። እሱን ትንሽ ክሊክ ቢያደርጉልኝ ብዬ ነው እኔ ከዛው አካባቢ ስለሆንኩኝ ማለት ነው። የወሎን ህዝብ ሳየው እኔ ታሪኩን ስሰማ አንደኛ በኦሮሞነቱ፣ ሁለተኛ በእምነቱ ሙስሊም በመሆኑ ብዙ በደሎችን ያሳለፈ ነው። ዛሬ የእነ አጼ ዮሐንስን እና አጼ ሚኒልክን ታሪክ የሚያመጣው ኦሮሞ አይመስለኝም። አሁን በቅርቡ አሁን በሰሞኑ የምንሰማው ያለው ደግሞ
ከሌላ አካባቢ ነው እንግዲህ ከሬሳውን ፈንቅለው እያመጡ ያሉት ስለዚህ ይሄ ደግሞ ግሩፕ መናገር መቻል አለበት ምክንያቱም ዛሬ እንደ ድሮ አይደለም ዛሬ ብዙ ጥያቄ የሚጠይቁ በውጪም ሆነ በአገር ቤት ውስጥ ብዙ አለ ስለዚህ ሊጠነቀቁ ይገባል ማለት ነው እኔ በኢትዮጵያዊነቴ ሳምን እኔ በኢትዮጵያዊነቴ ኢትዮጵያዊ ነኝ ብዬስል ያጼን ኮልኮሌ አልፈልግም ያጼዎቹን ታሪክ የሚያመጣልኝ ሰው አልፈልግም አጼዎቹ የበደሉትን በደል እንዲደገምብኝ አልፈልግም እኔ ኢትዮጵያዊ ነኝ ብዬ አምናለሁኝ ስለዚህ ያንን ግን ከበሮ እየተደለቀብኝ አይደለም ይሄ ነገር መቆም አለበት ዛሬ የኦሮሞ ህዝብ ብቻ አይደለም ይሄን ጥያቄ የሚጠይቀው ሌላው ብሔረሰብ ከጎጃም ወይም ከጎንደር በስተቀር እሱንም ጥቂቶች ናቸው እንጂ ሌላው በሙሉ ይሄንን ያወግዛል ጉራጌው ያወግዛል ደቡቡ ያወግዛል ስለዚህ የኦሮሞ ኮሚኒቲ መስራት ያለበት ምንድነው በተለይ በውጪ ሀገር ላይ ያለው እኔ እስካሁን ድረስ ብዙም ማላየው ነገርና መመኘው ነገር የነበረው ነገር ምንድነው ወጣ ሊል ይገባዋል ከዛ ባክስ ውስጥ ወጥቶ ሌሎቹን ሊያቀፍ ሌሎቹን ስብሰባ ሊጠራ ሊቀሰቅስ በጎኑ ሊያደርግ ሊያሰልፍ ይገባዋል ይሄ ስራ አልተሰራም ያንድ ድምጽ ብቻ ሆኖ የኦሮሞ ድምጽ ብቻ የሚሰማ ከሆነ ትግሉ አሁንም የትም አይደርስም ስለዚህ ምንድነው ከዛ ባክስ ውስጥ ወጥቶ ሌሎቹንም መጥራት ይገባዋል ሌሎቹንም ከጎኑ ማድረግ ይገባዋል ትልቅ ህዝብ ነው በቁጥር ትልቅ ህዝብ ነው ከኋላ ብዙ ደጋፊ አለው ስለዚህ ኦሮሞ በሚል ብቻ ሳይሆን ኢትዮጵያዊ ነን ብሎ ኦሮሞነቱን አምኖ የኦሮሞን ህዝብ ባህል እምነቱን ተከብሮለት ሌሎችንም አክብሮ ሌሎችንም አቅፎ ደግፎ ሊሄድ ይገባዋል ከዛ ውስጥ ወጥተን ማለት ነው ሌሎች ስራም ሊሰሩ ይገባል ይሄንን ነገር ነው መደረግ ያለበት የሚመስለኝና ያጼዎቹን ታሪክ ቢመጣ ባሁን ሰዓት የሚቀበል የለም በተለይ አውሮፓና አሜሪካን ሀገር ተቀምጠን እንደዚህ አይነቱን ነገር ዛሬም ያንን ድምጽ መልሶ ማሰማት ሌላውን አቅፍም ያገላል እንጂ ስለዚህ ጥንቃቄ መደረግ አለበት ብዙ ጥያቄ የሚጠይቁ ሰዎች አሉ ብዙ የሚከፉ ሰዎች አሉ የኦሮሞ ህዝብ በትምርትም የተሻለ በውጭም በአሜሪካም በአውሮፓ ድምጹ ስላለ ነው እንጂ ድምጹ የሌለው እዛው ሀገር ቤት ተቀምጦ ብንናገር እናልቃለን ብሎ የተቀመጠ የተከፋ ያለቀሰ ህዝብ አለ ግን ቢወጣ ቢናገር የሚገባበትን ያቃል ዛሬም በወያኔ ጊዜ ማለት ነው ስለዚህ ደጋፊ ያላችሁ በርቱ ከጎናችሁ ነን ይቀጥል ይሄሩም አሁንም ምለው ምንድነው ከዚህ ወጥቶ ከዚህ ከፓርቶክ ወጥቶ በየኮሚኒቲው እንደዚህ አይነት ስራዎች መሰራት አለባቸው ነው ምለው አላህ ይርዳን በርቱ በጣም አመሰግናለሁ ድሉ ስለተሰጠኝ ሳራ ታንኪዩ በጣም እናመሰግናለን ቆንጆ ኮሜንት እና ቆንጆ ጥያቄ ነው ዶክተር ጌታቸው አለ ዶክተር ጌታቸው ጅርታ ቶኮ ሁለት ጥያቄ ተጠይቋል ዶክተር ጌታቸው አለ ኦኬ በቃ ማይክ ያዝና ጥያቄዎቹን መልሰ በዛው መጨረሻ ላይ መልእክትን አስተላልፍ ከዛ በኋላ እንዘጋለን ታንኪዩ Great Oromiyan nageenya fakkaata ani gaaffii nageenya ani bayee alan ture irraansi bu'aatii mee gaaffii lachanuu irra naa deebi'a tokkoyyuu nageenya alan ture bar sorry ባጭሩ ሰላም ይሁን ለሁላችን አሁን ጥሩ ስራ እየተሰራ ነው ብሎ ኮሜንት ነው ሰጡት ኮሜንቱን እንግዲህ መድገም አስቸጋሪ ነው ሰላም ይሁን ያልከው ባልሳሳት በዲፕሎማሲው ምን እየተሰራ ነው አንን ነገር ነው መሰለኝ አሁን በኦሮሞ ትግል ጥሩ ያደረጋችሁ ነው ብሔረሰቦችንም ሌሎችንም እንደዚህ ኢንክሉሲቭ መሆናችሁ በዲፕሎማሲው ምን እየተሰራ ነው የሚል ነው ልክ ነኝ ሰላም ይሁን ኦኬ ይሄኛው ነው አጭሩ ጥያቄ ሳራ ደግሞ የጠየቀችው ጥያቄ ስለ ወሎ ነው ወሎ እሷ ከዛ አካባቢ ነኝ ብላ ብዙዎች አንዳንዶች ወሎ
አማራ ነው ወሎ በአቢሲና ወይም በአማራ መመደብ አለበት ይላሉ ወሎ ደግሞ እንደምናውቀው ደብል ኦፕሬሽን ነው የነበረው አንድም በኦሮሞነቱ ሁለተኛም በሙስሊምነቱ በሁለት አይነት በእነዚህ አይነት ነውና ምን ትላለ ስለዛ ምን የምትነግረን ነገር አለ ወሎ ኦሮሞ ነው ወይስ ሌላ አማራ ሀበሻ ነው ወይ የሚል ጥያቄ ነው ነኝ ልክ ነኝ ሰበር ፎር አስ ጥያቄ ሼ ነው ሌላው ኮሜንት ነው ኮሜንቱን አልደግም ልክ ነው ኦኬ ጥያቄዎቹ እነዚህ ናቸው ዶክተር ጌታቸው እሺ አመሰግናለሁ አጠር አርጌ መመለስ ሞክራለሁ የዲፕሎማሲው ምን ይመስላል ለተባለው ዲፕሎማሲ የፖለቲካ ስራ ነው የፓርቲን ስራ እዚህ ላይ አልናገርም የፓርቲዎች ስራ የሚሰራው ኦዴፍ የራሱን ዲፕሎማሲ እየሰራ ነው ኦኤልኤፍ የራሱን ዲፕሎማሲ ዋፊዶ የራሱን ዲፕሎማሲ ሌሎችም እኛ ውድ ወንድሜ የምንሰራው ዲፕሎማሲ ግልጽ የሆነው መናገር ይፈልጋለሁ እሱም ምንድነው አሁን የጀመርነው ትልቁ ዲፕሎማሲ ጉዞ ነው ብሔረሰቦች ጋር የጀመርነው በፓልቶክ ብቻ ሳይሆን ወረድ ብለን መሬት ላይ ጀምረናል አሁን በየቦታው ከሲዳማ ህዝብ ከጋምቤላ ህዝብ ከቤኒሻንጉል ከሶማሌ ህዝብ ጋር እየተነጋገርን ሌላ ቀርቶ የሱማ ሚሊ የሚባለው ታጥቆ በኦሮሚያ ውስጥ የሚያደርሰው አደጋ ሁሉ ውጪ ያለው የሶማሊያ ልጆች ይሄ ነገር እንዲቆም ጥረት እያደረጉ ነው ለምን ወያኔን ትእዛዝ ወስዳችሁ ኦሮሞን አትግደሉ ኦሮሞ ወንድማችን ነው ተውት እያሉ ነው ስለዚህ ዲፕሎማሲ ጀነራል ሲዳማ አንተ መላፍነት ውሰድ ሁሉም ብሔረሰቦች እንደ ድሮ ጥቂት ያበሻ ኢሊቶች የሚያወሩልን በሚዲያቸው በኢሳት ቲቪ ላይ የሚያደርጉት ውሸት ወሬ ሳይሆን ልጆችን ጋር ኮሙኒኬሽን በማድረግ መነጋገር መቻል አለብን ኢሳት ሬዲዮና ንክናፋቂዎችን ኦባንግ ቤቶን ከኛ ጋር ጠላት እንዲሆን ጥረት አድርጎ ነበር አልተሳካላቸው በተለይ ኦባንግ በኦሮሞ ልጆች ላይ እንዲታጎ ይሄ ውድቀት ነው ለኦባንግም ውድቀት ነው ለጋምቤላ ህዝብም ውድቀት ነው ስለዚህ ዲፕሎማሲ ህዝብ ለህዝብ እየተሰራ ነው ይሰራል ሁላቸውም ግሬት ኦሮሚያ ምርጥ ዲፕሎማት ነው አባ ኦሮሚያ ምርጥ ዲፕሎማት ነው ህዝቦቻችን እንደ ህዝብ መሬት ላይ የሚገናኙት ቅርብ ጊዜ ነው ቅርብ ጊዜ የኦሮሞ የፖለቲካ ድርጅቶች ሁሉም ላይ ይሰራሉ አንደኛ በመካከላችን ያለው ችግር በአስቸኳይ መፍታት ሁለተኛ ደግሞ ብሔረሰቦች እንደኛ የተበደሉትን በመጀመሪያ ደረጃ እነሱን ኮሙኒኬሽን ማድረግ ተጀምሯል እናንተ በርቱልን እናንተ በቀረባችሁ ቦታ መተን እናነጋገር እናንተ እኛ ስር እንድትጨፈለቁ ሳይሆን እንደ ወንድም እንደ ንጹህ ወንድም የምናቀርባቸው እኛ የናንተ የምናውቅላችሁ ህመማችሁን የምናውቀው እኛ ነን አንልም ምክንያቱም ተብለን አይተናልና የት እንደሚያመኝ እኮ ነው የሚነግሩት ይሄ ደግሞ ያንገበገበኝ ይሄ ነው ኢሞሽናል ሊሆን አልገባም ግን በሽታ አይደለም ጭንቅላቴ ነው የሚያመኝ ያሉ እግሬ ያመመኝ ይሄንን የምነግሩት ጡቴ ነው የሚያመኝ ያለች ወርቅቱ ጡትሽ አይደለም እግርሽን ነው የሚያመው ይያሉ ነው ስለዚህ እንደዚህ አንላችሁም ወንድሞቼ እኛ ቀርበን ምንድነው ያሳለፋችሁ ችግር ግፍና ስቃይ እንዴት እናቁም የቋንቋ ጉዳይ ምን እንሆን የክልሉ ጉዳይ ምን እንሆን የገንዘቡ ጉዳይ ምን እንሆን ብለን መናገር አለብን አንድ ነገር ረሳት የሌለበት ግሬት ኦሮሚያ ማስታወሻ ያዝ ልከላለው ነገር ሚኒሊክ በወቅቱ የነበረው የሚኒሊክ ባጀት 900,000 ነበር 900,000 ሚኒሊክ ይሄንን የሚወስደው 900,000 ከወለጋና ከጅማ ብቻ 870,000 ያገኛል 30,000 የቀረችውን ከአርሲ ከሐረርጌ ይወስዳል
ምክንያቱም እነሱስ ከመጨረሻ ስለተዋጉ ጎልዱንም ምኑንም አይጭንም ነበር እና የቀረውን የቤት እርጋይ ለልብስና ለምናምን የሚሆነውን ከየወላይታን ህዝብ በመሸጥ ነው ይላል ታሪክ ስለዚህ እንደዚህ ስታቲስቲክሱ ስንት እንደሚያወጣ ለልብስ ስንት እንደሚያወጣ ሁሉ አለ ግሬት ኦሮሚያ ፕሊስ ለጥፍላቸው ስንት እንደሚያወጣ ለልብሱ ለምስቱ ለአጋዮቹ ሁሉ ያ ሁሉ ገንዘብ ከነቀምቴ ወርቅ ሽያጭና ከጅማ ነበር ሲመጣ የነበረው ይሄንን ስታቲስቲክስ ዳታውን የሰራለት ህዝቡላቶቭ ነው ማን ነው ብላቶቪች ነው አሌክሳንደር ብላቶቪች ስለዚህ እኛ የተሰራብን ስላለ ካሁን በኋላ ብሔረሰቦችን በክብር ነው የምናስተናግደው ወያኔም ሲተት እየሰራ ነው ያለ ነው የሲዳማን ህዝብ አትግደል በአዋሳ ላይ የሲዳማ ህዝብ መሞት የለበትም በኔሻንጎ ማን ነው ጋምቤላን ህዝብ አትጨርሱ ምስኪን ህዝቦች ናቸው እያለ ነው እኔ በየነ ጴጥሮስ መጀመሪያ ለጋምቤላ ህዝብ ብለን ከተነሳን ሰዎች አንዱ ነበር ስለዚህ ይሄ መደገም የለበትም ዛሬ ወያኔም ሲተት እየሰራ ነው ኔንጮ ለታም ሆነ ዳውድ ኢብሳም ሆነ ግሬት ኦሮሚያም ሆነ አባ ኦሮሚያ ይሄን ሲተት አይደግም በጣም ወጣት ከሁሉም ወጣት የሆነ አንበሳ ሶሌ ዛሬ ኦሮሞ መሪ ብናደርግ ይሄንን በኦሮሞ ላይ የተውን በላ በሰው ግፍ ላይ አንፈጽም ይሄንን ቃል እንገባለን ዲፕሎማሲው ተጀምሯል መሬት ላይ ማድረግ አለብን ስለወሎ የተሰው እኔን ፖለቲካ ውስጥ ያስገባኝ አንዱ የወሎ ህዝብ ችግር ነው እስካሁንም እንኳን የኢትዮጵያን ብቻ ሳይሆን የኦሮሞ ልጆች ላይ ሁሉ ቅሬታ አለኝ ስለወሎ ብዙ አልተነገረም ስለወሎ ለቅሷቸውን በብዛት አላለቀስንም እነሱ መናገር ትተዋል ሰልችቷቸዋል 400 ዓመት ቀላል አይደለም አፋቸውን ተነጥቀዋል ሃይማኖታቸውን ተነጥቀዋል ከቀያቸው ላይ ተዘርፈዋል በሚኒሊክ ታርደዋል በቴዎድሮስ እንዳሉ ነው የታረዱት በሁለት ዓመት ውስጥ አፋችሁን ትታችሁ ቋንቋችሁን ካልተዋችሁ መገደል አለባቸው የሚል ህግ አለ ይሄንን ከነመረጃ ነው የሚሰጣችሁ ፓጋን የሚባለው ማለት ዋቀፈናን ፓጋን ይሉታል ዋቀፈናዎች ትንሽ 5 ዓመት ተደረገላቸው 5 ዓመት ዋቀፈናዎች እንደ ሙስሊሙ አላጠቋቸውም እነሱ 5 ዓመት ውስጥ አበሻናይዝድ ሆኖ ክርስቲና መቀበል አለባቸው ሙስሊሙ ግን 2 ዓመትና 3 ዓመት ጊዜ ውስጥ ከዛ በኋላ ይታረዳል ይላል በቴዎድሮስ በአጼ ዮሐንስ ቴዎድሮስማ ለድግግርም ለውይይትም አላቀረበም እንዳለ ነው አረዳቸው ወደ ወንዝ ነው ወደ በከቁልቁለት ላይ ነው የወረወራቸው 1965 የመጀመሪያው ሊባኖን የገደለው ወርቅቱን ልጅ እና ሌላው አልተቆጠረም ስንት እንዳለቀ ሂሳቡን ግን አገኘ 68 9 አይደለም 65 ነው የገደለው ራሱ የሞተው 69 ነው ማን ነው ገ አንድ ሰው ሞተ ግን የሴትዮዋን ጉዳይ አናውቅም አዎ ሴት የኦሮሞ ሴት ታሪክ አላት የኦሮሞ ሴት እንኳን በልጇ ላይ ቀርቶ ለኡነት በማንም ላይ ትሞታለች በኦሮሞ ታሪክ ደግሞ ሴቶች በጣም ከወንድ የበለጡ ምርጥ ታጋዮች ናቸው በኦኤልኤፍ ጦር ሰራዊት ውስጥ ከወንዶች የበለጠ ኃይለኞች ሴቶች መሆናቸውን አስመስክረዋል ከአስሊ ኦሮሞ ጀምሮ ስለዚህ የወሎ ታሪክ ብዙ ነው እኔም የልኩትን ጽፌያለሁ ሁሉም እየጻፉ ነው ከኔ የበለጠ ብዙ የሚያውቁ አሉ እነ ፕሮፌሰር መኩሪያ ቡልቻ እነ ፕሮፌሰር ፋጃለታ እነ ፕሮፌሰር መሐመድ ሐሰን የሚችሉትን አድርገዋል ሌላው ደግሞ ፕሮፌሰር ዶክተር ኤለሞ አይደለም ማን አሊ እንደሆነ ስለ ሙስሊምና የወሎ ህዝብ ጉዳይ በተመለከተ ብዙ ጽፏል እኔ ብዙ መረጃ ነው የሰጠኝ እና የወሎ ህዝብ በብዙ አይነቱ ነው የሞቱት ተፈራረቀባቸው ከታች በኩል ሚኒሊክ
በዛ በኩል ቴዎድሮስ በላይ በኩል አጼ ዮሐንስ እንደ ኦሮሞ እንኳን መፈግፈጊያ ወደ ሌላ ያሉ ወደ ታች ያሉ ኦሮሞዎች የሚሸሹበት ቦታ የለም እንዳለ ነው በማከል ያለቁት እኔ ቅድም በሚገባ ስለወሎ ነግሬያቸዋለሁ ትልቁ ነገር ተስፋዬ ገብረአብ አልጻፈም ያልኳቸው በወሎ ህዝብ ላይ የተደረገው ቋንቋቸውን እንዴት እንደተነጠቁ ማንነታቸውን እንዴት እንዳጡ ቢጻፍ ገና አልተጻፈም አልተጀመረም ኢንስቲትዩሽን እናቋቁማለን እነ ፕሮፌሰር አስተምሮም ለገሰ እነማ ፕሮፌሰር ማመሰን ፕሮፌሰር አሰፋ ጃለታ ያሉበት በኢትዮጵያ የመጀመሪያው የምንከፍተው ዩኒቨርሲቲ አዲስ ብሔረሰቦች ስለ ወላይታው ስለ ጉራጌው ስለ ሐረሪው ስለ ሁሉ ማንነት የሚያጠና ኢንስቲትዩት እናቋቁማለን የስባት ነጋ ኢንስቲትዩት አይደለም ግልጽ ይሁንላችሁ አዲስ አበባ ዩኒቨርሲቲ የሚያገለግለው የብሔር ብሔረሰቦችን ጉዳይ አስተካክሎ የሚጽፍ ኢትዮጵያ የጋራ ሂስትሪ ካላት የጋራ ተስፋዬ ገብረአብም እንጨምርበታለን እነ ሁሉ አበሻ የሚጠላው ተስፋዬ ገብረአብ በኢትዮጵያ ታሪክ ውስጥ ኢንስቲትዩት የብሔር ብሔረሰቦችን ከሚጽፉትና እውነትን ከሚዘክሩት አንዱ ነው ባለፈው ይሙት ኢትዮጵያ አይመለስም ተስፋዬ ገብረአብ የተባለው ኦሮሞያን ይዛ ነንጮለታን ይዛ የምትበረው አውሮፕላን ተስፋዬ ገብረአብን ጥላ አትበርም ስለ ኦሮሞ እንደምንም ሸልቆ ያሰማው እሱ ነበር ሳይፈራ ማለት ነው ካሁን በኋላ ተስፋዬ ገብረአቦች አሉ ስለዚህ እኔን ጭና ወደ ኢትዮጵያ የምትሄዱን ተስፋዬን ሆላንድ ላይ ጥላት ትሄድም እኛ አንገልም እንኳን እሱን የሱን ዶክመንት የሰረቀውን ዳኛ ማን መሸሻ ነው እሱንም ቢሆን ጥለን አንሄድም ወደ አገሩ መመለስ አለበት የተሰደደ ሁሉ ይመለሳል በአረብ አገር ሁሉ የተገረው ይመለሳል አይዟችሁ እኛ እነዚህ ጭራቅ እንደሚያስመስሉን አይደለም አባ መላና ደብተራ ቤት ኦሮሞ እንደ ጭራቅ የሚታይ አይደለም እውነቴን ነው የምነግርህ ነንጮለታ ነው የምነግራችሁ ዳውድ ኢብሳም ይሄን ነው የምነግርህ ፈጽሞ ምስኪን ለኢትዮጵያ ህዝብ ደግነትን ለኢትዮጵያ ህዝብ ፍትህን ለኢትዮጵያ ህዝብ ጥሩ ኖሮን እንጂ ክፋትን አንመኝም የአንድ እንጀራ ጉርሻ በ10 ብር አንሸጥምኛ ሰው ጠግቦ የሚያድርበትን ኢትዮጵያ እናረጋለን አመሰግናለሁ ይሄን መልእክቴን ይሄ ነው መልእክቴን ኢትዮጵያን እንለውጣለን በቀል የለም ኦሮሞ አንድ ነው መከፋፈል አትፈልጉ አዲስ ኦፒዲዮ አድርጋችሁ ለመግባት አትፈልጉ ፓርቲዎች አይሞከርም ከውን በኋላ ኦሮሞ ሌላ ኦፒዲዮ የለም ያ ኦፒዲዮም ተመልሷል አለማየሁ ቶምሳ ከኛ ጋር ነው አባዱላ ከኛ ጋር ነው ሽፈራ ጃርሶ ከኛ ጋር ነው ሁሉም አንድ ነን የምኒልክ ናፋቂዎች በኢትዮጵያ አይመለሱም ሁለተኛ የሲዳማን ህዝብ እኛን አይሸጡም የሶማሌን ህዝብ እንደ ቆሻሻ አይቆጥሩም ኦሮሞን አንዱን ቆጡ አንዱን ምን ብሎ ሌላውን ከተማችን ስመለወጥ የራሳችንን ስም ጌታቸው ስሜ እንዴት ነው ቆንጆ ነው አለኝ እኮ ጌታቸው የተባልኩት ወዲጄ አይደለም ክርስቲና ስም ነው ወዲጄ አይደለም ልጆቼ እኮ ጌታቸው አይደሉም ማንነቴ ተሽጦ ነበር እንደ ጫልቱ ሚደክሳ ብዬ ነው ኢትዮጵያ ብቻ ሳይሆን ሩሲያ ውስጥም ተፋልሜ ነው ለማንነቴ እስከ ታሽከንት ስለዚህ በጥረታችን ነው እዚህ የደረስነው በሚኒሊክ ልጆች ፈቃድ አልነበረም እነሱማ ሻማ አሲዞን እነሱ ቁጭ ብሎ ሲበሉ ነበር እነሱ ሲማሩ እኛ የነሱ ከብት ጠባቂዎች ነበርን እግዚአብሔር እነ ኃይሌ ፊዳን እነ ባሮ ቱምሳ ገነደሷቸው ትልቅ ስራ ሰርቶ ነው ሞቱት ለኃይሌ ፊዳ ለባሮ ቱምሳ መጀመሪያ ሐውልት ይሰራላቸዋል ሐውልት ባሮ ቱምሳ በኢትዮጵያ ውስጥ ያመጣውን ለውጥ
የተጻፈውን ታሪክ እያንዳንዱ ኦሮሞ እንደ መጽሐፍ ቅዱስ መሳለም አለበት። ተዋስ ነሳ ኦኤልኤፍ የጻፋቸውን ኦኤልኤፍ የሰራቸው ስራዎች የእግዚአብሔር ቃልኛ የሙሴ ቃል ነው። ኦኤልኤፍ ለኛ እምነታችን ነው። የኦሮሞ ህዝብ እንደዛ ነው። አሁን ኦሮሞ ህዝብ ከኦርቶዶክስ ይልቅ በኦኤልኤፍ ያምናል። ይሄ ነው። አመሰግናለሁ። ቻው። ኦኬ ዶክተር ጌታቸው ሄዱ ገለቶሚ ጀርጀር ስኔ ማሌስላ ኢትፉፍ ነቱሬ በጣም እናመሰግናለን። ቀጣይ እንግዳ ስላለን ነው እንጂ የምትጠገባ አይደለም እንቀጥል ነበር። ግን እንግዳ ሌላም ስላለን በጣም እናመሰግናለን። በጣም ደስ የሚል አይነት ዲስከሽን ነበር። ሰማችሁ አይደለም? እዚህ ካላችሁ የአባ መላና የደብተራ ሩም አድሚኖች እዚህ ካላችሁ ኦሮሞ እናንተ እንደምትስሉት ጭራቅ አይደለም። እናንተ ለመሳል እንደምትፈልጉት የአማራን አንገት ለመቁረጥ አይሄድም። ስሙ በደንብ አድሚኖች ይዛላችሁ በደንብ ስሙ እና ከዛሬ ጀምራችሁ እንደዛ አይነቱን ነገር አቁሙ። ጠያቂዎች ጥያቄ ከለከልኳችሁ ይቅርታ እንግዲህ ያው ቀጥሉ። ሌላ እንግዳ ሲመጣ ጥያቄያችሁ መያዝ ትችላላችሁ። ሌላ በተለይ ጎበናን ከኦሮሞ የምትፈልጉ ያበሻ ድርጅቶች ካላችሁ እርማችሁን አውጡ። ዶክተር ጌታቸው ተናግሯል። እኔም ጎበና አልሆንም ሌላውም የሚሆን አይመስለኝም ብሏል። ከኦሮሞም ከሌላ ብሔር ብሔረሰብም አይኖርም ነው እንግዲህ እርማችሁን አውጡ ነው ያለው እና በዙ እንትሩን ዘጋለው። በተረፈች የአስመራው ኤክስፒሪየንስ ቆንጆ ነች ዶክተር ጌታቸው። የአስመራ ኤርትራ ልምምድ ቆንጆ ነች። ኦሮሚያ ሆኜ የኤርትራ ሰዎች ጭራቅ ይመስሉኝ ነበር፣ አውሬ ይመስሉኝ ነበር። ካየኋቸው በኋላ ግን ሌላ ሆኑ ያልከው ህዝቦች ሲቀራረቡ እንደዛ ነው። ከሩቁ ሲኮን ከሩቁ እንደዛ ነው። ብዙ ጊዜ ያው ታወለዚህ እንኳን እንዴት ተደርጎ እንደምሳል እኛ እንኳን እንዴት አድርገን ኦሮሞን እኛ ራሳችን የምናውቀውን ሌሎች እንዴት አድርጎ እንደምስሉን አያችሁ አይደለም? አውሬዎች ናቸው፣ ጅቦች ናቸው፣ ይበሏችኋል፣ ያርዷችኋል፣ ከኦሮሚያ ያስወጧችኋል ተብሎ የሌላውም ህዝብ እንደዛው ነው የምንነገረንና ሰውን ስንለማመድ ግን ሌላ ነው እና ጥሩ ኤክስፒሪየንስ ነች። ሁላችንም እንደዛ እንለማመዳለን ማለት ነው። በዚህ እንቀጥላለን። አድሚን እኔ ጨርሻለሁ። ካሁን በኋላ ያለው እናንተ ያዙ። ድነግደ ምን አልክ? ካን አይ አስክ ዩ አ ኩዌስችን ፕሊዝ? ድነግደ ያለቀ እኮ ጥያቄ ያለቀ። የሚቀጥለውን እንግዳ ጠይቃለህ። እኔም ከሆነ ደግሞ በፕራይቬት ጠይቀኝ። እኔም ከሆነ ኦኬ። ማይክ ምኒልክ ጄኖሳይድ ማይክ ያስ ታንክ ዩ። አሎ እሰማለሁ። ኦ ማይ ጋድ አኔስ ብያን ቀባ አሊበራ ብያ ጫልቱ ብያ ኦሮሚያ አኔስ ሰባ ቀባ ሐሳብ ፈሪጫሉ ሪፋም ኦብሳ ኦኬ ታንኪዩ ሁላችሁንም በጣም ነው የሚያመሰግናችሁ። ዶክተር ጌታቸው ጂጊ እስኪ አንዳንድ አበባ ስጡልኝ ለዶክተር ጌታቸው ጂጊ ማለት ነው። አንዳንድ ደስ የሚል የአማራ አበባ እንድሰጡልኝ ፈልጋለሁ። ኦል የኦሮሞ ድርጅቶች፣ ኦል የኦሮሞ ሊደሮች፣ ኦል የኦሮሞ ህዝቦች I am proud of you እና ሌሎችም በኢትዮጵያ ውስጥ የምትገኙ ብሔርና ብሔረሰቦች ሀዲያው፣ ሲዳማው፣ ጋምቤላው and all proud of you because ይሄንን የጄኖሳይድ ሰው አንድ ላይ ሆናችሁ መቃወማችሁ በጣም ነው ደስ የሚለኝ። በጣም ነው የማመሰግናችሁ። ከዚህ በላይ አልናገርም። ደግሞ በዚሁ ቀጥሉ ዶክተር ጌታቸው I'm proud of you. Thank you very much. ኢቱን ፉፍና እንቀጥላለን። እነሱ እኛ ማንተኛም ሰው ማናስተኛም ከእንግዲህ እኛ ማንተኛም ሰውን እናስተኛም ሜዳ አሁን የሚቀጥለው ምን እንግዳችን
ሚስተር ካሮሳ ኦንላይን ናቸው እሳቸው ኖርማሊ በዚህ በሚኒሊክ ጄኖሳይድ ላይ ራሳቸውን አዘጋጅተው የመጡ ስለሆነ እንደ ኢንተርቪው የምንፈልገው ሰው የለም በኋላ ላይ ጥያቄ ያላችሁ ሰዎች ካሉ ከኢሚየ ሚኒሊኮች የሚኒሊኮች ልጆች ካላችሁ ራሳችሁን አዘጋጁ ደብዳቤያችሁን ጻፉና ማይክ ላይ ወጣችሁ አብዮቲቷ ማቅረብ ይቻላል በተረፈ የኛ ልጆች አንቸገርም ማን ምንድነው መጣፍ እና አባ ኦሮሚያ ማይክ ትይዝና እንግዳችንን እንደ ኦሮሞ ባህል እንኳን በደህና መጣ